እነርሱ ግን ሀገራቸውን አሳልፈው ላለመስጠት ለአንድነት ነው የሚተናነቁት እነሱ ተራራው እሾሁ ቆንጥሩ ምንም አይደለም ከሞትና ከጪስ ከቦምብ ጋር ፊት ለፊት ተናንቀው ይላል መድፍ አስለቃሽ ጪስ ለነሱ ሰርጋቸው ነው ዘመናዊውን ትምህርት በተቀበልን ሰዓት እንግዲህ ለኛ የተሰጠን የትምህርት ሐሳቤ ትክክለኛ ነው ብዬ አላስብም እናንተ እንስሳ ነው አልሰለጠነም የምትሉት መሪ ያመራር ጥበብንም አይተናል አድዋ ላይ አባቶቻችን በዛውን ውስጥ በዛ ትልቅ በሆነ በተቀጣጠለ ወኔ ውስጥ አለፉ ግን አሁን ትውልዱ ሁሌም አድዋ አለው እሳቱ የተቀጣጠለው እዛው ኢትዮጵያ ላይ ነው የነሱ የልጅ ልጆች ሆነ ማለት የወኔ ያንድነት ክሳት ታያለ ነጋሪ ቀዳሽ ነኝ ብሎ ፎካሪ ውዳሴ ከንቱ ሲደግም አሚን እንዳ እሺ ክቡራትና ክቡራን ተመልካቾቻችን ሰላም ለእናንተ ይሁን እንኳን ለአድዋ በዓል አደረሳችሁ እያልን የዚህ ፕሮግራም አዘጋጅና አቅራቢ ጓደኛዬ ፋሲል ምስጋናውና አብዮት ጥላሁን በጋራ በመሆን ፕሮግራሙን በተከታታይ ከዚህ በኋላ በአፍሪካኒዝም ታሪክ ላይ ጥቁሮች በድል ጎዳና የተጓዙት በተለያዩ የትምህርት መስኮችን ከዚህ በፊት ነጭ እንደዚህ ነው ብለን የምናወራውን አሁን ግን ያ ታሪክ መነሻው አድዋ ሆኖ መድረሻው በብዙ የሳይንስ እና የእውቀት ምርምር የኪነ ጥበባት ማዕከላት በብዙ ጎዳናዎች ላይ አሁን ላይ የአድዋን ፈለግ ተከትለው ብዙ ጥቁሮች ብዙ ታሪክን እያስመዘገቡ ይገኛል እኛ ደግሞ የዛሬው ዋና ፕሮግራማችን የአድዋ በዓልን በመዘከር ነው የጀመርነው እስኪ አንተም በተለይ ደግሞ አድዋ ነው ለአድዋ የኑዛዜ ቃል ዋናው ፕሮግራማችን የዚህ ጄኔራል ታሪክ ነውና እስኪ ሐሳብ ስጥበት ያው እንግዲህ በጣም የሚገርም ነው የጄኔራሉም የባራቴሪ ምስክርነት እጅግ በጣም የሚያስገርም ነው ያው አንዳንዴ ነገሮች ከቁጥጥር ውጪ ሲሆኑና ከአቅም በላይ ሲሆኑ እንደዚህ አይነት ማለት ምን ያክል የኢትዮጵያ ጦር ጀብደኛ እንደነበረና ምን ያክል ኃያል እንደነበረ ነው የሚገልጸው ምክንያቱም አንደኛ የአፍሪካው ንቅናቄ እሳቱ የተቀጣጠለው እዛው ኢትዮጵያ ላይ ነው ያ እሳት ሲቀጣጠል ደግሞ ታላቁን ገናናውን እና ባራቴሪን በመደምሰስ የሱን ጦሮች ድል በማድረግ የመጣ ድል ነውና ያ ምት ነው ያ ከባድ የሆነ የአድዋ እሳት ነው ጄኔራል ባራቴሪንም በፍርድ አደባባይ እንዲቆም ያደረገው ምክንያቱም ያ ህዝብ እንዴት ሊያሸንፍ ቻለ ነው ጥያቄው በዛ ፍርድ አደባባይ ቆሞ የተጠየቀው ጥያቄ ህዝብ እንዴት ሊያሸንፍ ቻለ ኋላ ቀር ነው ተብሎ ነው የሚታሰበው ገና በባዶ እግሩ እየሄደ ነው አልሰለጠንም እንደሌሎቹ የአፍሪካ ሀገራቶች እንዴት ሳይገዛ ቀረ እንዴት ይሄንን ህዝብ ድል ማድረግ ከበደ ተብሎ እንትን የተባለበት ነው የተወቀሰበት የፍርድ አደባባይ ነውና ይሄን የሚያሳየው ምን ያክል ገናና ድል እንደተመዘገበ ነው ምክንያቱም ድሉ ያነሰ ቢሆን ኑሮ ባራቴሪ ለፍርድ አደባባይ የማያበቃውም ነበር ያን ሁላ ደግሞ የእምነት ክደት ቃል እስኪሰጥ ድረስ ያን ሁላ ኑዛዜ እስኪያደርግ ድረስ በኑዛዜ ውስጥ የተመለከትነው እንግዲህ ምን ያክል ኃያል ጦር እንደነበረንና ምን ያክል ምቱን ሊቋቋመው እስከማይችል ድረስ ኃይለኛ ጥቃት እንደደረሰበት ነውና ይሄ ለብዙ አፍሪካውያን ትልቅ ማሳያና ምሳሌ የሚሆን ነው ይገርምህ ይቅርታ ማለት በጣም የገረመኝ ነገር ስላነሳው ነው ቅድም ጥያቄ ጠይቀኝ የኛ አንድነት የመሳሳትን ነገር አሁን ላይ የአድዋ ታሪክ ቀሎብን ስለ አድዋ በዓል ብቻ የሚመስለው ትውልድ አለ አድዋ በዓል ብቻ አይደለም ጄኔራሉ የሚያወራው ንግግር ላይ በጣም ውስጤን የነካኝን ብነግርህ እናንተ ጥቁር እንስሶች የምትሏቸው በአድዋ ተራራ ላይ ጥቁር አንበሶች ነበሩ ይላል እኔ እስከ አፍንጫው የታጠቀ ሰራዊት ይዤ ለደሞዝ ነው የሚዋጋ
እነርሱ ግን ሀገራቸውን አሳልፈው ላለመስጠት ለአንድነት ነው የሚተናነቁት። እነሱ ተራራው እሾሁ ቆንጥሩ ምንም አይደለም ከሞትና ከጭስ ከቦምብ ጋር ፊት ለፊት ተናንቀው ይላል። መድፍ አስለቃሽ ጭስ ለነሱ ሰርጋቸው ነው። ጦርነት ሰርግ ሆኖላቸው አሁን ሰው ሞቱን የሚመኝ የለም። ለምን በባህላችን የኛ ህዝብ ምን ይላል? 10 ሞት መጣ ቢባል 9 አንዱን ግባ በሉት፣ 9ኙን ተውና አንዱን ግባ በሉት ይባላል። ለሀገር ያላቸው ስሜት አባቶቻችን ከራሳቸው በላይ ሀገር አስቀድመዋል። አርቲስት ድምፃዊቷ እጅጋየሁ ሽባባው እንዳለችው ሰው ነው የተከፈለው ከደምና ካጥንት፣ ቀላል አይደለም። እና ለኛ የሚያንስብን እናንተ እንስሳ ነው አልሰለጠነም የምትሉት መሪ የአመራር ጥበብንም አይተናል። አድዋ ላይ እንስሳ ነው አልሰለጠነም የምትሉት የጥቁር አንበሶች መሪ እኔን አዘናግቶ እንድተኛ ያደረገኝ ይላል። ጦሩ ተበትኗል ተሸንፏል ተብሎ አስብ። አንዱ የጦርነት ታክቲክ የጠላትህን የመዋጋት አቅም ሂደህ መፈተን መሆኑን ቀድሞ የአመራር የጦርነት ታክቲክ የገባው መሪ ነበር ማለት ነው። አብራው ያለችዋም ንግስቲቷም በተመሳሳይ ያደረገችው የአድዋ ላይ ጀብዱ እነዛ የውሃ የመጠጣት አቅማቸውን እንዲያጡ አድርጋ የሄደችበትን ርቀት በጣም ነው የሚገርመው። እና አንድነታቸው ሀገርን አስደፍሮ ላለመስጠት የሄዱበት ርቀት በጣም ይገርመኛል። ትክክል። ያው እንደው ይህንን ካነሳ ነው አይቀር አባቶቻችን በዛ ወኔ ውስጥ በዛ ትልቅ በሆነ በተቀጣጠለ ወኔ ውስጥ አለፉ። ግን አሁን ትውልዱ ሁሌም አድዋ አለው፣ የየራሱ የሆነ የትውልዱ አድዋ አለው። ልክ ነው። እና በየዘመኑ ለሀገር ትልቅ ነገር አበርክተ ባለፍክ ቁጥር የራስን አድዋ ሰርተ ነው የምታልፈው። እና እንደው ከአድዋ በኋላ ትልቅ የኛ አድዋ የምንለው እንደው ትልቅ ነገር ሀገራችን ላይ አስመዝግበን አናቅም። እንደውም ከዛ በኋላ ብዙ የታዩ የእርስ በርስ ጦርነቶች፣ አለመግባባቶች፣ የዘር የብሔር ክፍፍሎች ያን አንድነት እንደውም መልሰው የሚያጠፉ ነገሮች ነው ሀገራችን ላይ እየታየ ያለው። ምክንያቱም በህዝቡ ዘንድ ምንም አይነት አንድነት የመግባባት አይነት ስሜት የለም። እና እንደው ከምን የመነጨ ነው? ከአድዋ በኋላ እንደው በነጮቹ ሆን ተብሎ ታስቦ የተሰራብን ሴራ ይመስልሃል? እንዴት ነው? ከምን የመነጨ ነው ብለህ ታስባለህ? ያ አንድነት ስሜት፣ ያ ሀያል የነበረ ስሜት፣ ያ ሀገርን አለማስደፈር ስሜት፣ ያ አንድ ላይ ከምስራቅ ከምዕራብ ከሰሜን ከደቡብ በነቂስ ወጥቶ ያንን የሚያክል ትልቅ ድል የማምጣት ስሜት፣ ያ ከፊት የነበረውን ሀያል ጦር ያለ መፍራት መንፈስ፣ ያ መሪውን በአንድ ድምፅ የሚሰማ የአንድ ሀገር ህዝብ መንፈስ፣ ያ ሁላ ድንገት ከአድዋ በኋላ ወዴት ገባ? ምክንያቱም ኦልሬዲ በአፄ ኃይለሥላሴም ዘመነ መንግስት ከዛ በኋላ በተደረገው እነ ልጅ ኢያሱም ሲመጡ ራሱን የቻለ ያው ከኩዴታው ጋር የተያያዘ ራሱን የቻለ ግጭት ነበረ። በነ ንጉስ ሚካኤል በኩል የተደረገ እና በዚህኛው ወገን የተደረገ እርስ በርስ የነበረ የራሱ የስልጣን ግጭት ነበረው። ያው የውስጥ የስልጣን ግጭት ቢሆንም የራሱ ግጭት ነበረው። እንደገና በኃይለሥላሴ ዘመነ መንግስት ደግሞ ያው ከተማሪዎች አብዮት ጀምሮ የተቀሰቀሰ የራሱ የሆነ እርስ በርስ ፍጅት ነበረ። በተለይ ይሄ ከእንግሊዝ ያመጡትን ያው የዘመናዊ ትምህርት እንትን እሳቤ ለትውልዱ ባሰራጩበት ሰዓት እንግዲህ ያው ተከትሎ የመጣ ከባድ አደጋ ነበረው። ምክንያቱም ያው ዘመናዊውን ትምህርት በተቀበልን ሰዓት እንግዲህ ለኛ የተሰጠን የትምህርት እሳቤ ትክክለኛ ነው ብዬ አላስብም እንደኔ እንትን። ምክንያቱም ያ በራሱ የተሰራ የነጮች ሴራ ነው። ምክንያቱም ኃይለሥላሴ እንግሊዝ ሸሽተው በቆዩበት ዘመን
ምን እንግዲህ እንደነበረ ያው ውስጡን ብዙ ባናቅም ግን ተከትሎ ከመጣብን ችግር አንፃር ብዙ አደጋ ጭነውባቸው እንደላኳቸው ለመገመት ቀላል ነው ብዬ አስባለሁ። እና ያን አይነት በኃይለሥላሴም ዘመነ መንግስት የነበረ እርስ በርስ እንትን ከዛ በኋላ በደርግም ዘመነ መንግስት በወያኔም እስካሁን ድረስ ባለው የዘመነ መንግስት ሂደት ይሄ እርስ በርስ የመተረማመስ ነገር አለና ለምንድን ነው ከአድዋ ድል ማግስት በኋላ እንደው እንዲህ አይነት ጤነኛ ነገር ሀገራችን ውስጥ ሊፈጠር ያልቻለው? እንደው የነጮቹ ሴራ ነው ብለህ ታስባለህ? እስቲ ማለት እኔ ብዙ ጊዜ አንድ ጥያቄ ጠይቃለሁ። የአድዋ ጀግና የነዛ የቆራጥ ለአንድነት የተዋጉ የአባቶች ልጆች ሆነን አክሱም፣ ላሊበላን፣ ፋሲለደስን የሚገርም ከላይ ወደ ታች የሆነውን ቅርስ ያነጸ የነሱ የልጅ ልጆች ሆነን ማለት የወኔ የአንድነት ክሳት ታያለ፣ ያስተሳሰብ ክሳት ሁሉ አለ። ስለዚህ ያ ነገር ከየት መጣ ጥያቄ ነው። ይህን ስታስብ ምን ጊዜም ነጭ ከአንድ ወዳጅ ጋር ስናወራ ምን እንላለን? ነጭ ለአንተ ስኳር ከሰጠህ የሰጠህን ስኳርና ጨው አድርገህ እንድትመልስለት ነው የሚፈልገው። ነፃ ስጦታ ከነጭ ዓለም የለም። ስለዚህ ቀኝም ሲገዙን ከኛ የሆነ ነገር ፈልገው ነው። ስለዚህ ቀኝ የተገዙት አብዛኛውን ተዘርፈዋል። እኛ ከመዘረፍ ነው ያዳኑን አባቶቻችን። ግን አሁንም በእጅ አዙር ከመገዛት ድነናል ወይ የሚለው ጥያቄ አለኝ እኔ። ለምን የነዛ ልጆች ከሆን የአንጥረኛ ልጅ አንጥረኛ ነው የሚሆነው። በአብዛኛውን በታሪክም ስትሄድ አለትን ፈልፍሎ የሰራ ልጅ እኔ አለቱ ላይ ተደግፌ ፎቶ ልነሳ ይገባማል። ያንን አለት በአባቴ መንገድ ሂጄ ወይ መስራት አለብኝ ወይም ከሱ በተሻለ ማድረግ አለብኝ እንጂ ፎቶ የሚነሳ ትውልድ ቀሎብን ማለት ነው። እና እኔ ምን እላለሁ አሁንም በእጅ አዙር ይገዙናል። አስብ የኛ የፕሮግራማችን ዋና ርዕስ የሆነው ዮጳፍ የተባለበትም ዋናው ምክንያት እኛ የአፍሪካ አፍም ነን። ኢትዮጵያውያን የድል አፍ ነን። ለምን አድዋን መሰረታችን ነው። ሁለተኛ እኛ ቢጫ ወርቅ የተገኘበት ሀብቱም እኛ ጋር ነው ያለው። ግን ትውልዱ እጁ ላይ የያዘውን በእጅ የያዘውን ወርቅ የተቀበለበት የሚዛን መቅለል ማለት አይተህ ከሆነ ብዙ ጊዜ በነጭ የተጻፈ መጽሐፍ ካልሆነ ታሪክ ልክ አይደለም የሚል ትውልድ አለ። ነጭ ካልጻፈው ነጭ ከኔና ካንተ በተሻለ ለኛ አውቆ እንዴት ሊጽፍልን ይችላል ነው ጥያቄው። ስለዚህ በትውልድ ክፍተት ውስጥ አሁንም ነጮች እየሰሩ ነው። በተለያየ መንገድ ስኮላርሺፕ አለ። ተምሮ የሚመጣው የኛ ወንድም የሀገር መሰረቱን ለቆ አዲስ ነገር አይደለም ማምጣት ያለበታል። ህንዶችን ብትወስድ የትም ሀገር ቢበተም የሀገር ባህል ልብሳቸውን ምግባቸውን ይዘው ነው የሚንቀሳቀሱት። እኛ ግን ከሀገር ቀደምት የሆነ የሰው ልጅ መነሻ ሁነን የታሪክ የድል መነሻ ሁነን ግን እኛ የኛ የሆነውን ነገር ትተን ሩቅ ናፋቂዎች ነን። አንዱም ይሄ ነው ማለት ክፍተታችንን ያውቃሉ። ብዙ ጊዜ አይተህ ከሆነ ስናወራም ታሪክ አሁን የአበሻ ጀብዱ የሚል መጽሐፍ አለ ለምሳሌ። በእርግጥ ጥሩ ጽፎታል አይደል? ግን በመጽሐፍ ውስጥ ብትገባ ሂዶ ጀግንነት የአባቶቻችንን ጀግንነት እሱም ተጋርቶ ነው የምታየው። ግን በእውነተኛው ታሪክ ላይ ስትሄድ ነጭ በእኛ ምድር ተሸንፎ ነው የወጣው። እልፍ ብንልም አሁን ቪየትናም በምትባል ሀገር ላይ አሜሪካ በነጭ ታሪክ ውስጥ ተሸንፋ ነው የወጣቻል። ግን ለትውልዷ አንድ ራምቦ የሚባል አክተር ፈጥራ ሙሉ ቪየትናምን በጥይት በቃ በቦምብ በፈንጅ በምናምን ሲጨርስ ነው የምታየው ማለት ነው። የተጋነነ ውሸትን ፈጥረው እውነትን ለመግዛት የሚሄዱበት ርቀት አለ። እኛ ግን የራሳችንን እውነት ዋጋውን መጠኑን አላወቅነውም እና አሁንም በነጭ የመገዛታችን ስሜት አለ። ለምን ትውልዳችን የተሰጠውን በደምና በአጥንት ተከፍሎ የተሰጠውን ታሪክ ተቀብሎ እንደ ቅርስ እያከበረው ማለት በአንድ ዓመት ሲመጣ በጊዜው ማክበር ሳይሆን የአድዋ ልጅነትን የምታሳይበት በአንድነት ለምን አድዋ ውስጥ ምን ተደረጉ ብለህ መቁጠር አለብህ። ህዝቡ አንድ ነበር፣ አልተከፋፈለም። ህዝቡ ከራሱ በፊት ሀገሩን ያስቀድም ነበር። ለሚመጣው ትውልድ ለምን ነጮቹ ብለው በቅኝ ገዝተውህም ካንተ የሆነ ነገር ዘርፈው ለሚመጣው ትውልድ ነው የሚያስቀምጡ። የኛ አባቶች ለሚመጣው ለኛ ትውልድና ከኛ በታች ላለው ሰርተውልን ሄደው የተሰራውን ነገር ግን እኛ የተቀበልንበት መንገድ ችግር ነው ላለው እና እስኪ አንተም ምን ይመስላል?
በጣም ከሚገርም ነገር እንደውም አሁን በተለይ ነጮቹ የደረሰባቸውን ጥቃት እንዴት በፊልሞቻቸው በሌላም ነገር እንዴት እንደሚከላከሉት ስታነሳ ትዝ ያለኝ ነገር አለ። አሁን ለምሳሌ አሁን ኮካ ብዙ ማስታወቂያዎች ይሰሩለታል። ኮካ ለምንድን ነው ብዙ ማስታወቂያ የሚሰራው ብለህ ታስባለህ? ምክንያቱም ኦልሬዲ ብራንድ የሆነ ማቴሪያል ነው። ብዙ ሰው ያውቀዋል። በመላው ዓለም በድፍን ዓለም በጣም ይታወቃል ኮካ። ከለስላሳ መጠጦች እንደውም የዛን ያክል የሚታወቅ እንትን የለምና ግን አሁንም ማስታወቂያ ይሰራለታል ኮካ። ለምንድነው ይሄንን ነገር እንደው እንትስል ምንድነው ዋና ሐሳቢው ኮካ ሁሌም ቢሆን ከአይምሮ እንዳይጠፋ ነው። በቃ ኮካ የሚባለው ነገር ማስታወቂያውን ባየ ቁጥር ከአይምሮ እንዲጠፋ አይፈልግም። ምክንያቱም ለስላሳ ሲባል ኮካ እንድትል ነው የሚፈልገው ማለት ነው። ሌሎቹን አማራጮች ሳትጠራ ቅድሚያ አይምሮ ላይ ለስላሳ ሲባል የሚመጣው ያ ስለሆነ ማለት ነው እንጂ እኮ ሌላ አማራጭ መጠጦች ሳይኖሩ ቀርተው አይደለም። እና ኦን ፐርፐዝ ያንን ነገር ይሰሩታል። ማስታወቂያው የሚሰራው ያ ከአይምሮ እንዳይጠፋ ነው። እና ብዙ ጊዜ ሆሊውድም ላይ የሚሰሩትን ፊልሞች ካየህ ሆን ተብሎ ነው የአሜሪካን ሀያልነት ተደጋግሞ ይሰራልና ለምንድን ነው ያ ነገር? በቂ ነው። አሜሪካ ሀያል ናት፣ ዓለምን እየገዛች ያለች ሀገር ናት። እና ለምንድን ነው በፊልሞቿ ላይ ተደጋጋሚ አሜሪካ ድል ስታደርገው እነ ቬትናምንም ሌሎችንም ድል የተደረገችባቸውን እንትኖች ላይ ያው እንደውም አንዳንዴ አስገዳጅ ሲሆን ያው ፊልም ይሰራሉ፣ ግን በሌላ ነገር ይክሱታል። የሚገርም አሁን ብላክ ሃክ ዳውን የሚል የሶማሌ ላይ ድል የተደረጉበትን እንትን ፊልም ሰርተዋል። ግን መልሰው ደግሞ በሌላ እንትን ያው መልሰው ሶማሌን ከችግር ሲያወጡ የሆነ ነገር ሲሉ መልሰው እንደገና ደግሞ የሚሰሯቸው ብዙ እንትኖች አሉና እንዲህ አይነት ነገር አለ እንጂ ሆነ ብለው ቀን በቀን የአሜሪካን ሀያልነት የሚያሳይ የአሜሪካን ጀግንነት የሚያሳይ ነገር እየሰሩ አይምሯችን ላይ እንትን ብለውታል። እና ማንም ሰው ውጪ ወዴት መሄድ ትፈልጋለህ ስትለው አሜሪካ እንዲል ነው። ምክንያቱም በፊልማቸው ላይ የሰሩብን ስራ ነው። ላንድ ኦፍ ኦፖርቹኒቲ ብለው ትክክል። በቃ ያን ህልም ላይ ያለው ፊልም ላይ የምታያት አሜሪካ ናት። ገብታ አታየውም። ውስጥ ያለውን አስል አታውቅም ምን እንደሆነ። መንገዱን፣ ህንፃዎቹን፣ ሁሉን ነገር በደንብ እንድታይ ያደርገዋል። እጅግ በጣም ዘመናዊ በሆኑ ካሜራዎች እንድታይ ያደርገዋል። ትልቁ የአሜሪካን ኢኮኖሚ እንትን ተቆጣጥሮ ያለው አንደኛው እነ እስራኤል በቱሪዝሙ ትልቅ ሀብት እንዳላቸው ሁሉ እና አሜሪካ ደግሞ በሆሊውድ ነው ትልቅ ሀብት ይዘው እንትን እያሉ ያሉት። እና አሜሪካ ወይም ሌሎች ምዕራባውያን በፊልም ኢንዱስትሪያቸው በጣም ተጽዕኖ ያደርጉብናል። በተለይ ጥቁር ህዝቦች ላይ በጣም ትልቅ ጫና ያደርጋሉ። እና ሌላኛው ደግሞ ህዝብን እየተቆጣጠሩበት ያለው ያው የእጅ አዙር አገዛዝ ነው። ምክንያቱም አፍሪካ በምን ተይዛለች? በዚህ በኢዝም ፖለቲካ ታጥራ ተይዛለች። ምክንያቱም እስከ መቼ ነው አሁን አፍሪካ የምትባል ሀገር የራሷ ርዕዮት የማይኖራት? ሁልጊዜ በሰው ርዕዮት ስትንገበገብ፣ ሁልጊዜ ማንም ያመጣባትን የፖለቲካ ልቃቂት እንደተቀበለች የመሞከሪያ እንደ እንትናት ይሄ ቴስት ማድረግ ያለ አይደል? ሰርቶ ማሳያ እንደ ላብራቶሪ ናት አፍሪካ። አንድ የራሳቸውን ርዕዮተ ዓለም ያመጣሉ፣ ወደ አፍሪካ ይወረወራል፣ አፍሪካ ላይ ቴስት ይደረግባታል። ምክንያቱም በቃ የሚመጣው ርዕዮት ራሱ በነገራችን ላይ የትኛውም ሀገር ባወጣው ርዕዮት እኔ እንዳየሁት ከሆነ ባወጣው ርዕዮት ሲመራ ይቻላል። በነገራችን ላይ የአፍሪካ መሪዎች አሁንም በቅኝ ግዛት እየተገዛን እንዳለን
አብዛኞቹ ቀድመው የሚነቁ መሪዎቻችንን እያውን በህይወት የለም። ልመጣበት ነው እሱም ላይ እመጣለሁኝና እንዳልኩ የርዕዮተ ዓለማቸው ማራገፊያ ሆነን ያውም እና አሜሪካ ዲሞክራት ነን ይላሉ አይደል? ዲሞክራት መሆን የሌለባቸው ቦታ ላይ ዲሞክራት አይሆንም። በማያገባቸው ሀገር ውስጥ ጣልቃ ገብተው በቃ የሌላውን ሀገር ፕሬዝዳንት አንጠልጥለው ሲወስዱ ይሄ እኮ የዲሞክራሲ መገለጫ አይደለም። ትክክል። የቅርብ ጊዜ ተውስታችን ዲሞክራት እንዳልሆኑ ማሳያቸው ብዙ ነው እና በማያገባቸው ቦታ ላይ ሁላ እየገቡ እንደገና ደግሞ የሰው መረጃ ከመመንተፍ አንፃር ከዚህ ሁሉ ማንም መንግስት እንደራሱ ዓላማ ይመራል እንጂ እንደወጣው ርዕዮት አይመራም። ርዕዮት ያው ለናሙና የሚቀርብ ነገር ነውና ብያስባለሁ እኔ እንግዲህ የተወሰነ ተከትለው የኖሩ እንትኖች ሊኖሩ ይችላሉ። ያው በተለይ በዚህ በሶቪየት ህብረት በጥንቷ ሶቪየት ህብረት ያው ርዕዮቶች ለመተግበር ሙከራ ሲደረጉ አይተናል። ሶሻሊዝም የኮሙኒዝም እንትኖች ለመተግበር ሲሞከሩ አይተናል። ግን ያ ሁሉም ርዕዮት አጥጋቢ አይደለም እና ምንድነው ዋናው ነገር አሁን የመጣብን ኢምፔሪያሊስቶች ወደ አፍሪካ ዘልቀው ገብተው በኢምፔሪያሊዝም ስም ሀብቷን ማራቆት ኮንጎን ተመልከት። በጣም ኮንጎ ለድፍን አፍሪካ የሚበቃ ሀብት ያላቸው ሀገራቶች ናቸው። ታያ እዚህ ጋር ሁለት ነገር ብጨምርልህ አሁን አፍሪካ ምድር ላይ ስትመጣ ቅድም አሜሪካ ዲሞክራሲ የሰፈነባት ሀገር ናት ተብሎ በሚታሰብበት እሳቤ ሚዲያዎቻችን ሚዲያ ሶስተኛ የህዝብ አይን ነው ባላንስ ነው የሚሰራው ተብሎ የሚታሰበው የነሱ ሚዲያዎች ያቸው ከነርሱ ጋር ነው የሚሰራው። ቅኝ ገዢዎች የሚያወሩትን የማይኖሩ ግን ለስብከት ፍጆታ ብቻ አድርገው ካንተ የሚፈልጉትን ነገር ግን ለመመንተፍ የጻፉትን የራሳቸውን መተዳደሪያ ህግና ደንብ ሽረው መተው ከመዝረፍ የሚፈልጉትን ነገር ከማድረግ የማይቆጠቡ መሆናቸው የኛ እንግዲህ ያስበው በአፍሪካ ህብረት ታሪክ ውስጥ ቀድሞው አባቶቻችን ነቅተው ይሄ ፓን አፍሪካኒዝምን የመሰረቱልን አባቶች ቀድመው ነቅተው እኛ አፍሪካውያን ለአፍሪካውያን በቂ ነን የነጭ የኢምፔሪያሊዝም የቀኝ ገዢዎች ጣልቃ ገብነት አያስፈልግም ብለው እንኳን የራሳቸውን አሶሲዬሽን በሚመሰርቱበት ሰዓት ጣልቃ ገብነት ወደው ተወደው ይመጡባቸዋል። አስባም በአሁነኛው እንኳን በቅርብ ትውስታችን አሁንም አልወጣንም ከቅኝ ግዛት እኛ አፍሪካውያን አልወጣንም መውጣት አለብን ከነጮች የስውር ጫና ራሳችንን ማንጻት አለብን የሚል አንድ መሪ ስብሰባ ላይ ተናግሯል። ከዚህ በፊትም በዛ መንገድ የሄዱት ዋጋ ከፍለዋል በህይወትም የሌሉ አሉ። ትክክል። የሚያስገርም አሁን ብዙ ጊዜ አሁን ቀደም ሳናነሳው ያለፍነው ያው በተለይ አድዋ ትልቁን የአፍሪካ ህብረት እንዲመሰረት ዋናውን አስተዋጽኦ ካደረጉት እንትኖች አድቫንቴጆች መካከል አድዋ ነው። ልክ ነው። ግን አሁን እኔ በጣም ብዙ ጊዜ ግራ የሚገባኝ ነገር ያ የአፍሪካ ህብረት ከተመሰረተ በኋላ ምን ሰርቷል? አንድ ጥያቄ ነው እኔም የአፍሪካ ህብረት ከተመሰረተ በኋላ ምን ሰራ? እርስ በርስ ግንኙነቶችን ፈጠረ። አውሮፓውያን እኮ ያው እርግጥ እነ ኃይለ ሥላሴ ፓን አፍሪካኒዝምን ሲያቀነቅኑ ወደ አንድነት መንፈስ አፍሪካን ወደ አንድ የመመለስ መንፈስ ነበረ። ያንን ዓላማ ብዙዎች ይዘው ተነስተው ነበረ። እነ ቶማስ ሳንካራ እነ ጋዳፊም ምሳሌ ናቸው። ሌሎችም የማሊው መሪ ይሁን እንደዛ ተነስቷል። አሁን ላይ እነ ሙጋቤንም ካነሳ ያው እንግዲህ ትንሽ ጅልነት ቢያጠቀውም እነ ኢዲ አሚን ዳዳም ያው ትንሽ ተዝተው አላቸው። የዛ ነገሩ እንትኑ አላቸው። ያው ብዙም እንትን ባትልበትም እንደሌሎቹ ባተማመንበትም ያው የእንግሊዞችም ስሪት ስለሆነ ራሱ ወደ ስልጣን ከመምጣቱ በፊት የነሱ ስሪት ስለሆነ ልብን ባጥልበትም ግን የአብሮ የፓን አፍሪካኒዝም መንፈስ ያላቸው ነበረ በደንብ። በተለይ አሁንም እኮ የመጡ አሉ እነ
ትራውሬ እነ ኢብራሂም ትራውሬ እነ ጀነራል አብዱራህማን እነ አሲሚን ጎይታ አሁን የመጡ በጣም ትልልቅ እጅግ በጣም ኢቭን አሁን የሳህል ቀጠናን መስርተው አንድ ላይ ትንሿን ፓን አፍሪካኒዝም እየጀመሯት እያቀነቀኗት ነው ያለው። የጋራ ባንክ፣ የጋራ የገንዘብ መገልገያ፣ የጋራ ፓስፖርት የመጀመሪያ ዓላማ አንግበው የተነሱ ናቸው። ይሄው ትልቅ ከስውር ቅኝ ግዛት የመውጣት የመንቃት አንድ ምልክት ነው። እነሱ በደንብ እየሄዱበት ነው ማለት ነው። እጅግ በጣም እና እነ ቶማስ ሳንካራ እኮ ለመገደል ለሞት ያበቃቸው ዋነኛው ነገር ምንድነው? በአፍሪካ ህብረት ስብሰባ ላይ ይመስለኛል ባልሳሳት እዳ መክፈል የለብንም። ልክ ነው። የእነሱን እዳ ለምን እንከፍላለን? እነሱ ከኛ የሚወስዱት ነገር እጅግ በጣም ብዙ ነው። እንደውም እነሱ ለኛ መክፈል አለባቸው እና አንክፈል ሲል ያው ህብረቱ ግን ዝም ነው ያለው። ከዛ በኋላ ያው አይን ውስጥ ገባ። በራሱ ጓደኛ በኮምፓውሬ ተገድሎ ከስልጣን እንዲወገድ ተደረገ። ጋዳፊም የዛኑ አይነት ሐሳቤ ነው ያለው። የኛው ነው ለዜናውንም ብትወስድ በጠቅላይ ሚኒስትርነት ጊዜው የአየር ብክለትን በተመለከተ እነሱን የከሰሰበት መንገድ እዳ አለባችሁ በአፍሪካ ምድር ላይ ያመጡትን ቀውስ የአየር ብክለት የመነሻው ምንጭ እነሱ መሆናቸው ሁሉም ነቅቶ የተወሰነ በሄደ ቁጥር ያለው ስውር እጃቸውንም ታይበታል። አሁን ትልቁ አደራ እንግዲህ አስበው የፓን አፍሪካኒዝም ምስረታ እንግዲህ የጋራ ባንክ ከውጭ ከነጭ ተጽዕኖ ነፃ የሆነ የጋራ ባንክን ለማቋቋም የሄዱበት ርቀት ሰፍቶ ወደፊት ለትውልድ ቅብብሎች መምጣት ከቻለ ይሄ ስውር የቅኝ ግዛት አስተዳደር ይጠፋል። ግን አሁንም ትውልዱ ግን ይሄን ያስበዋል ወይ? ትክክል። የነጋዳፊም እንቅስቃሴ ነበረ። የጋራ ባንክ ይኖረን፣ የጋራ መገልገያ ገንዘብ ይኖረን። ለዛ ነው አፍሪካ ህብረት ምን ሰርቷል? በስብሰባዎቹ ሁል ጊዜ ገብተው ተሰብስበው ወጡ ከመባል ውጪ ይሄን ውሳኔ ያስተላለፉ ሲባል ምን ሰምተን እናውቃለን? እልፍ ብለህ እኮ እንግዲህ አፍሪካውያን ጦርነቶች በተከናወኑበት ምድር ላይ አፍሪካውያን በአፍሪካውያን ሽምግልና ተከናውኗል ወይ ብትል አታገኝም። ለምን? ጦርነቶች በተባባሱ ቁጥር ሸምጋይ ሽማግሌ ሆኖ የሚመጣ ማን ነው? ነጭ ነው። ቅኝ ግዛት ማለት የቅኝ ግዛት ጥማታቸው በግልጽም ሆነ በስውር የሚታይበት ማለት ነው። እና እኔ አንድ ነገር አስባለሁ። አሁን የዚህ ፕሮግራም ዋናው ዓላማም በቀጣይ ብዙ የተመረጡ እንግዶች ይመጣሉና ሐሳቦች እያነሳን እንግዶችን በመንጋብዝበት ሰዓት አድማጭ ተመልካቹም ብዙ ነገር ይወስዳል። ትውልዱ መንቃት አለበት። አድዋ ታሪክ ብቻ አይደለም፣ ቅርስ ነው ስንል ቅርስ መጠበቅ አለበት። በአመት አንድ የሚከበር አይደለም። ይህ ቅርስ የሚለየው ደግሞ እንደኔ መሳሪያ አስታጥቀህ የሚነጠቅ አይደለም። አሁንም አንድ ስቴፕ ይቀረናል ብዬ አምናለሁ። ስለ አድዋ ሳስብ እንደ አፍሪካ የአድዋ ታሪክ ለኔና ለአንተ ለኢትዮጵያውያኖች ብቻ ሳይሆን አፍሪካውያን ቀና ብለውበታል። ስለዚህ ይህ ግን የዓለም ታሪክ መዝገብ ላይ አብሮ መስፈር አለበት ነው። አልተጻፈም። ቅድም መግቢያ ላይ ሳነሳ ሰምተኝ ከሆነ ቀድሞ የተሸነፉበት ታሪክ ነው ነጮቹ። እነሱ እርስ በርስ የተዋጉበትን ከዛ በኋላ የተደረገውን ጦርነት ጽፈውታል። ዓመተ ምሕረቱን ማመናቸውን ሌላው ማረጋገጫ ነው። አምነዋል እኮ በሮም አደባባይ ሚኒሊክ ቪቫ ኢትዮጵያ ቪቫ ብለው ሽንፈታቸውን በጋዜጣ ላይ ሁሉ አውጥተዋል። በየፍርድ ቤት ችሎቱ ሁሉ የተሸናፊዎቹ የፍርድ ብያኔያቸውን አይተናል ሁሉ ማለት ነው። ግን ይህ ትውልድ ምን ይቀረዋል? አፍሪካዊ ነኝ ኢትዮጵያዊ ነኝ ብሎ ማሰብ የሚጀምርበት መሰረት የታሪክ ቅርስ የሆነውን የአድዋ በዓል ብቻ አይደለም፣ ልትጠብቀው ይገባል። አሁን ከኔና ካንተ ከፍ ያለ ቦታ ላይ አክሰሱ ላይ ያሉ የኛ ወንድሞች ካሉ ይህ ታሪክ ለምን አልተመዘገበም? ለምን የኛ የሆነ ነገር በሌላ ሀገር ውስጥ ስሙ ተወስዶ የተመዘገበ ነገሮች እኮ አሉን አይደል? ቡናችን አሁን በእኛ ስም ነው። የኢትዮጵያ ቡና እንግዲህ ነው ስሙ በሌላ ተወስዷል አይደል? ጤፍ የኛ ነው አይደል? ግን በእኛ ስም ተመዝግቧል። ሲቆይ ቅድም እንዳነሳው ኮካኮላን ደጋግመን የምናስበው የሰሩት ርቀት
ተደጋግሞ በአእምሮህም በልብህም እንዳይጠፋ ብቻ ሳይሆን በታሪክም ላይ ጽፈውታል፣ በዓለም ላይ ተሰራጭቷል። አድዋን ግን አስብ፣ እኔ አንዳንድ የአድዋ በዓል በተለያዩ ዓለማት የተበተኑ ወንድሞቻችን ሲያከብሩት እናያለናል። ለነጮች ለአንዳንድ ነጮች እንግዳ ነው ያ ታሪክ። ለምን እንግዳ ሆነ? አልተጻፈም ማለት አልተመዘገበም ማለት ነው። እንደውም የሚገርም ይህን ካነሳ አይቀር አድዋ የመላው የጥቁር ሕዝብ ኩራት እንደመሆኑ መጠን ልክ ነው። ለመላው አፍሪካ የብርሃን ፋና ቀዳጅ እንደሆነ መጠን አድዋ መከበር ያለበት ኢቭን ሌላ የሙሉ የአፍሪካ ሀገራት መሪዎች ወደ ኢትዮጵያ ተጋብዘው መጥተው ትልቅ በሆነ ወታደራዊ ስርዓት እጅግ በጣም ግዙፍ የሆነ ትልቅ ማርኬት እኮ የሚያመጣ ነው ብቻውን ራሱን ችሎ ከመላው ዓለም ብዙ ይሄንን በዓል ለማክበር ሊመጡ የሚችሉ ብዙ እንትኖች መሆን አለበት እና ልክ እንደ አፍሪካ ህብረት አንደኛው መላው አፍሪካ ህብረት ፕሬዝዳንቶችን ጠብቀን አስተናግደን ትልቅ ትርኢት አሳይተን በትልቅ በዓል አክብረን የምንመልስበት ትልቅ በዓል ነበረ መሆን አለበት። እንደውም ትኩረት አልተሰጠውም፣ ትኩረት ያንሰዋል። ምክንያቱም እንዳልኩ አንተም እንዳልከው ነጮች ታሪኩ እንዲመዘገብ ምን እንዲል አይፈልጉም። ይህን ታሪክ የሚጽፈው የራሳችን ሀገር ዜጋው ነው፣ የራሳችን የሆነ ሰው ነው ይህንን ታሪክ ሊጽፈው የሚችለው። ምሁራን አሁን ከፊት ያሉት ምሁራን ይህ ኃላፊነት አለባቸው። ትክክል። መሪዎቻችንም ይህንን አጉልተው አውጥተው ራሳቸው ትልቅ ታሪክ ጽፈው የሚያልፉበት ለራሳቸውም ስምና ታሪክ የሚሆንበት ነው አድዋ በራሱ። ምክንያቱም በእንዲህ አይነት ትልቅ ሴሪሞኒ መላው አፍሪካን ጠርተው የሚያከብሩት ከሆነና ትልቅ ኢቨንት እንደ አዲስ እንትን ቢጀምሩት ይሄ ነገር ለኢትዮጵያም ትልቅ የቱሪዝም ምንጭ ነው ያገለግላል። ይሄ በዓል በተከበረ ቁጥር ደግሞ ስማቸው እየተነሳ እየተዘከረ ሲወደሱ ይኖራሉ። ኃይለ ሥላሴ ለአፍሪካ ህብረት ትልቁን ሚና አድርገዋል ተብሎ ስማቸው ሲወሳ እንደሚኖረው የአድዋ ድል ሲታሰብ ደግሞ አይ እከሌ በጀመረው ነው የአድዋ ድል እንደዚህ ከመላው አፍሪካ እየተሰባሰቡ አፍሪካውያኖች መጥተው እንዲያከብሩት የተደረገው ይሄ ሁላ ትልቅ ትርኢት የሚደረግበት። ምክንያቱም እነ ሩሲያ እኮ የነፃነት ቀናቸውን በትልቅ በዓል በትልቅ ትርኢት ያከብራሉ። የተመረጡ ሀገራቶችም ኢንቪቴሽን እየተላከላቸው እዛ ቦታ እየተገኙ ያንን በዓል ያከብራሉ። እጅግ በጣም ትልቅ የሆነ መላው ህዝብ ነቂስ ወጥቶ የሚያከብረው ስራ በሁሉ ነገር የሚዘጋበት ትልቅ በዓል ነው የሚያከብሩት። እነሱ ነፃ ያወጡበትን ቀን ነው እያከበሩ ያሉት። እኛ ግን መላው አፍሪካን ነፃ ያወጣንበትን ቀን እንዴት እንደዚህ አድርገን እናከብረዋለን? እንደ ተጨማሪ አሁን ቀድም ደጋግመን ስናነሳ ያንተን ነገር ካንተ በላይ ኃላፊነትም ባለቤትም የለውም። አድዋ አስቀድሞ የኢትዮጵያውያን ሀብት ነው፣ ቅርስ ነው ስንል ኢትዮጵያውያን ብዙ ነን። የፊልም ኢንዱስትሪው ስለ ፍቅርና ስለ ተለያየ የቤተሰብ ኢሹ ነው አብዛኛውን ፊልሞቻችን ብትቆጥር። አያት ወደዳት አገባት ወይ አያት ወደዳት ተጣሉ ታረቁ ምናምን ነው ታሪኳል። ከዚህ ልፍ ያለ ግን ብዙ ፊልም ልንሰራባቸው የሚገቡ ታሪኮች አሉ፣ ያው አኩሪ ማለት ነው። የፊልም ኢንዱስትሪ አሁን ኢንዱስትሪ የሚል ስም ካለው ማለት ነው መስራት አለበት። እንስራ ከተባለ ብዙ ሊያሰራ የሚችል የአድዋ ታሪክ አለ። ፊልም ሲሆን ይደርሳል ማለት ነው። አንድ ነጭ ከምትጋብዘው በላይ በራሱ ኢንቨስትመንት ወደ አንተ የሚመጣ ሲደርሰው ነው። እኔ ሆሊውድ የሚባለውን የፊልም ኢንዱስትሪውን እኔ እናንተ ያወቅነው እኮ ደጋግመው በፊልማቸው ስለመጡልን ነው አይደል? እኛም በየአክሰሳችን መድረስ መቻል አለብን ለተለያየ ኦዲየንስ። የፊልም ኢንዱስትሪ አርቲስቶቻችን ከፓን አፍሪካኒዝም በፊት የፓን አፍሪካኒዝም መሰረት የሆነውን አድዋን የአድዋ ጀግኖችን መሸጥ አለበት። በታሪክ በፊልም እየሰራ በዶክመንታሪ በዶክመንታሪ በተለያዩ ሚንሶች እየሰራ መሸጥ አለበት። ከዛ እልፍ ሲል መሪዎቻችን አምባሳደሮቻችን እኔ አምባሳደሮቻችን ቢሮአቸው ላይ ከነሱ ፎቶ ባልተናነሰ የአድዋ ታሪክ አብሮ መኖር አለበት ብዬ አምናለሁ እንደራሴ ሐሳብ። ለምን አድዋ የመላው ጥቁር አፍሪካውያን ታሪክ ሊሆን የሚችለው
ሙሉ አፍሪካውያን እንዲያከብሩት አሁንም ደግሞ እኛ በደንብ መስራት አለብን ብዬ አምናለሁ። ትክክል። ቅድም ያልኩህ እኔ በተለይ በጣም ቢረዱት ብዬ የማስበው ያው አንዳንዴ ምንጋ እንግዲህ ቃልህ ምንጋ እንደሚደርስ አታውቀውምና እንደው ብዙ ጊዜ እኔ የአፍሪካ ህብረትን ሳስብ በቃ በጣም ሁል ጊዜ ስለሚሰማኝ ነው። እንደው ቢያንስ አንዴ እንኳን እንደው የሆነ ውሳኔ ወስነው የሆነ ውጤት አፍሪካን አንድ እርምጃ ሊያራምድ የሚችል ውጤት እንደው ሲያመጡ ብናያቸው። እስከ መቼ ነው ማለት አፍሪካ በአዘቅት ውስጥ ሆና የምትኖረው? እንዳልኩ በጣም እንግዲህ ኢማጂን አሁን እነ እስራኤል በሂትለር ለደረሰባቸው ግፍ የተቀበሉት የራሳቸው ትልቅ ክፍያ አለ። እውነት ነው። አሁንም ድረስ ዜጎቻቸው እንደ ሁለተኛ ዜጋ ሳይሆን እንደ ቀዳሚ እንደ ጀርመን ዜጋ በጀርመን ውስጥ እንዲኖሩ ትልቅ ድጋፍ የተደረገላቸው ሁኔታዎችን እንመለከታለን። እነ ኮንጎ ላይ የደረሰው ጭፍጨፋ፣ እነ ሞሮኮ ላይ የደረሰው ጭፍጨፋ፣ ሩዋንዳ አክቹአሊ እነሱ ከዚህ ከሰብሳራን በላይ ያሉ ሀገራቶች ራሳቸውን ኦልሬዲ የለዩ የመምጣት አይነት እንትን ይታይባቸዋል። ቢሆንም ግን በተለይ እነዚህ ባርባሪያን የሚባሉት ከዛ ቦታ ላይ ትልቅ ፍልሰት የደረሰባቸው እነ ሞሮኮ ላይ በጣም ብዙ አፍሪካውያን በግፍ ተገለዋል። ዋጋ በጣም ከፍለዋል። አዎ በብዙ መቶ ሺዎች ተገለዋል፣ ተጨፍጭፈዋል። እነ ኮንጎን ካነሳህ እኮ እስከ 10 ምናምን ሚሊዮን ህዝብ ነው እንዲጨፈጨፍ የተደረገው። ለዛ ለተደረገው ጭፍጨፋ ያንን የቤልጂየሙን ይሄን ጥቃት ያደረሰውን የቤልጂየሙን ንጉስ ለጀርመን ለእስራኤል ከሰጠችው ካሳ በላይ ነው የተከፈለው። እና ይህንን ስታይ ምንድነው በአፍሪካ ደም ላይ እየተቀለደ ያለው ነገር ብለህ ታስባለህ። ምክንያቱም ግፍ ያልደረሰበት ግፍ ያልተቀበለ የትኛው የአፍሪካ ሀገር አለ? በነጮች ሁሉም ተቀብለዋል። ኢቭን አሁን ኢትዮጵያ በቀኝ ግዛት አልተገዛችም ይባላል። አሁን በእጅ አዙር እየተቀበልን ያለ ነው። የእርስ በርስ ግጭቱ ያው የነሱ ሴራ ነው። በተለይ አሁን በቀደመው ዘመን እነ ህወሓት ሲከተሉት የነበረ እነ ማካቬሌ ቲዮሪ፣ እነ ማካቬሌ ከፋፍለ ግዛ ረግጠ ግዛ ህዝብን ይሄ በቃ ጠቅላላ ዴቭሊሽ የሆነ አገዛዝ የነሱን እንትን እየተከተሉ በተለይ ግለሰቦች የሆኑ ቡድኖች ብቻ ለገዛ ጥቅማቸው ሲሉ ህዝቡ ላይ የሚያደርሱት ጫና አፍሪካ ውስጥ በቃ ይሄ ነው ያለው ነገር። ምክንያቱም ነጮች ጋር እንደ ያለውን ነገር አትሰማ። ነጮች ጋር ማለት ኢቭን እኔ በጣም ከሚያስገርመኝ ነገር በአሜሪካ ሲቪል ዋር ጊዜ ደቡብና ሰሜኑ አሜሪካ ነው ፋይት ያደረገው እና ዋናው ምንድነው እዛ ላይ እነ አብርሃም ሊንከን ነፃ መውጣት አለባቸው፣ ጥቁሮች ከባርነት ባሪያ ከሚለው እንትን ህገ መንግስት ላይ መፋቅ አለባቸው እና እንደ ትክክለኛ ዜጋ መቆጠር አለባቸው ተብሎ በእርግጥ እኔና አብርሃም ሊንከንን ሳይ ከነጭም ቆዳ ተፈጥሮ እውነተኛ ሰው እንዳለ በእነሱ መመልከት ይችላል። በነ ጆን ኤፍ ኬኔዲ፣ በነ አብርሃም ሊንከን፣ በነ ማርቲን በእነሱ መመልከት ትችላለህ። ማለት እነ ማርቲን እንኳን ጥቁር ናቸው። በጆን ኤፍ ኬኔዲ እና በነ አብርሃም ሊንከን ግን በጣም እጅግ በጣም ትልቅ ነጭ ጥቁርን ከሚንቅበት የሬሲዝም መንፈስ ወጥተው ትክክለኛ ይሄ መጽሐፍ ቅዱሳዊ በሆነ አስተሳሰብ የሚዳኙ ትልቅ መሪዎች ናቸው እና በዛ በአሜሪካ ሲቪል ዋር ጊዜ በተነሳ ግጭት ላይ ባሪያዎች ነፃ ይውጡ እየተባለ ከደቡብ አሜሪካ ወገን ግን ወግነው ሰሜን አሜሪካ እና አብርሃም ሊንከን ሲወጉ የነበረው ከፊት የተሰለፉ ጥቁሮች ናቸው። በጣም በሚያሳዝን ሁኔታ ማለት ጦርነቱ ራሱ ለምን እየተካሄደ እንደሆነ አልገባቸውም።
ነፃ ላውጣችሁ የሚላቸውን አካል ፋይት እያደረጉ ነው። ለምን ነፃ እንወጣለን ብሎ ማለት ነው። ሳቤ ነው። ምን አይነት አስተሳሰብ ጥቁሮች ላይ እንደተጫነ ነው በዚህ የምትመለከተው ማለት ነው። ምንድነው ጥቁሮች ላይ እየተሰራ ያለው? አስተሳሰባቸውን በምን ያክል ደረጃ እንደ ዶሚኔት ቢያደርጉት ነው ጥቁሮች እንደዚህ ለራሳቸው ነፃነት እንኳን ሳይጨነቁ ለምን ነፃ ወጣለሁ ብለው ፋይት እስኪያደርጉ ደረጃ የሚደርሱት ለምንድነው ለታስባለ? እና ሶሮም ቀረ ወደ እንትኔ ስመለስ ወደ ነጥቤ ስመለስ አንድ አፍሪካን አንድ እርምጃ የሚያራምድ እንደው አንድ ውሳኔ ቢወስኑ ድርጊት ወደ ድርጊት እንደው የተወሰኑ ሀገሮች እንኳን የጋራ የባቡር መስመር ቢኖራቸው እርስ በርስ የምንገናኝበት መንገድ በነገራችን ላይ ዘረኝነትን ያጠፋል። እንደ መንገድ ትልቅ ዘረኝነትን የማጠፊያ መሳሪያ የለም። ለምሳሌ ከአዲስ አበባ ተነስቶ ትግራይ የሚገባ የባቡር መንገድ ቢኖር፣ ከአዲስ አበባ ተነስቶ ኦሮሚያ የሚገባ የባቡር መንገድ ቢኖር፣ ጎጃም፣ ጎንደር፣ ወሎን የሚያካልል የባቡር መንገድ ቢኖር ለምን ብሎ ነው በአንድ ሰዓት በፈጣን ባቡር በአንድ ሰዓት ተነስተ ከአዲስ አበባ ተነስተ ትግራይ የምትገባ ከሆነ ለምንድን ነው ትግራይ መሬት የኔ ነው አዲስ አበባ የኔ ነው ብሎ የሚጣለው? ይሄ ኦሬዲ ያቀረበው እኮ ያንን ልዩነት አጠበበው በቃ። ምክንያቱም ሄጄኔ በአንድ ሰዓት ትግራይ ላይ ኢንቨስት አድርጌ ሰርቼ ምናምን ወይ ጉልበቴንም ኢንቨስት አድርጌ ሰርቼ ምናምን መመለስ ወደ አዲስ አበባ መመለስ የምችል ከሆነ በቃ ገብቼ መውጣት የምችልበት ቤት ከሆነ ለምንድን ነው የኔ ነው ያንተ ነው በሚል እሳቤ ከሱ ጋር ስዋጋ ስዋደቅ ምናምን የምኖረው? የሚገርመው አሁን ዓለም አንድ በሆነችበት በዚህ ምድር ጦርነት በጣም ያለመሰልጠን ምልክት ነው ማለት። አሁን አይተህ ከሆነ እነዚህ በቀኝ ሲገዙን የነበሩ አሁንም በስውር ያሉት የጦርነት ስታይላቸው ዘምኗል፣ በጣም ተሻሽሏል። ወደ ኒኩለር የማብላላትን የኒኩለር ጦርነት እየሆነ ነው። እኛ ግን እነሱ ከመቶ ዓመት በፊት ያለፉበትን የጦርነት ስታይል አሁንም ይዘነዋል። ለምን ስለ መንገድ ስታነሳ የኛ አባቶች ከአድዋም በኋላ ስልጣኔን ለመቀበል የሄዱበትን ርቀት ውሰድ። ባለመከፋፈል የይቅርታ አድራጊዎች ናቸው። ጦርነት እንኳን ገጥመው ከተዋጉ በኋላ በይቅርታ ራሳቸው ተሸማግለው በታሪክ ብትወስድ የጎጃሙ ንጉስ ተክለ ሃይማኖት ከአጼ ሚኒሊክ ጋር ጦርነት ገጥሞ አጼ ሚኒሊክ ማርከውት ቁስሉ እስኪሽር እኔ ነኝ ማስታመመው ብሎ ኃላፊነቱን የወሰዱት እምዬ ናቸው። ምንድነው እርስ በርስ እንኳን በነበረው ሽኩቻ ውስጥ እንኳን ለይቅርታና ለምህረት ይጠራራሉ፣ መንገድ ይሰራሉ። ስልጣኔዎችን ለመቀበል ሄዱበት ርቀት ጥሩ ነው። እኛ ጋር አሁን ስንመጣ ያንን ከነሱ ጥሩ የሚባለውን ነገር ማስቀጠል ለምንድነው ያልቻል? እሺ አሁንም በስውር የመገዛቱ ነገር ካለ ከነቃንስ ለምንድነው ወደ መፍትሄ ማን ሄደው? እኔ ይሄንን ዞር ጥያቄን ማሳርፈው የተማረው ኃይል ለምንድነው መንቃት የማይችለው? እንዳልኩ የተጫነብን አይዲዮሎጂ ነው። በተለይ ይሄ የኢዝም ፖለቲካ ያልኩ በላያችን ላይ እንደ መርግ ተጭኖን የሚኖር ነገር ነው። ምክንያቱም ሶሻሊዝም፣ ካፒታሊዝም፣ ሊበራሊዝም፣ ኒው ሊበራሊዝም ምናምኒዝም እየተባለ ያልመጣብን የኢዝም ፖለቲካ ያልመጣብን የርዕዮተ ዓለም አይነት የለም። ያ ግን ለአፍሪካ ምን ፈየደ? ምንም። እርስ በርስ ሲያጋድላት ሲያጫርሳት ከመኖር ውጪ እንደገና ደግሞ እነዚህ ኢምፔሪያሊስቶች በእጅ አዙር የቀኝ ግዛት ምክንያቱም በጣም ዘመናዊ በሆነ መንገድ ነው አንተን የሚገዙ። ይሄ ማለት ዳቦ ፍርፋሪ ሰጥቶ ወርቅህን እንደ መቀበል ማለት ነው። በቃ ትንሽ ነገር ይወረውርልሃል፣ ያንተን ግን ይቀበልሃል። ያ ደግሞ ምንድነው በጣም ዘመናዊ አሰራራቸው ነው። ምክንያቱም ብዙ እርዳታዎችን እየሰጡ ብዙ ፊርማዎችን ያስፈርመዋል። ለትውልድ ትውልድ የማያልቅ የማትወጣውን ፊርማዎች ያስፈርመዋል። ያ ደግሞ ምን ያመጣው ነው? ድህነት ያመጣው ነው። ያን ድህነት ደግሞ ማን ሰጠህ? ራሳቸው ናቸው። ያንን ድህነት ደግሞ እንድትቀበሉ ያደረጉ በምንድነው? በእርስ በርስ ጦርነት። እርስ በርስ ጦርነት ውስጥ ስትገባ ኢትዮጵያ አሁን በነበራት የእርስ በርስ ጦርነት ምን ያክል $1,000,000 ከሰረች የሚታወቅ ነው፣ ግልጽ ነው። ያ ልማት ላይ ቢሆን ምን ያክል ኢንቨስትመንቶችን ይሰራ ነበር፣ ምን ያክል ኢንዱስትሪዎችን ያቆም ነበር።
ምን ያክል የተለያዩ ከተማ ግንባታዎች ኢኮኖሚ ልጅቀቱን የመቆጣጠር ብዙ ነገሮችን ሰርቫይቭ እንድታደርግ በጣም ይረዳህ ነበር። ግን ያ ሁላ ሀብት አላግባብ ጦርነት ላይ ይፈሳል። ያ ደግሞ ምንድን ያመጣው ድህነትን ይፈጥራል። ድህነት ደግሞ ምንን ያመጣል? አላስፈላጊ ፊርማዎች እንድታኖር ያደርጋል። ለብድር ስትል ለገንዘብ ስትል ተገደህ የምትገባባቸው አላስፈላጊ ፊርማዎች ይኖራሉ። እነዚህ አላስፈላጊ ፊርማዎች ደግሞ የአሁኑን ትውልድ ጎድተው ገና የልጅ ልጅን ጎድተው የሚያልፉ ትልቅ እንትኖች ናቸው። ለዛ ነው አሁን እነ ኢብራሂም ትራኦሬ ያንን ነገር አታክ ለማድረግ ነው ራሳቸውን ችለው የወጡት፣ አንድነት የመሰረቱት፣ ወዳጅነታቸውንም ከሌላ ሀገራቶች ጋር በተለይ እነዚህ ኮሚኒዝም ከሚባሉ እና ሶሻሊዝምን ከሚከተሉ ሀገሮች ጋር አዋህደው እየሰሩ ያሉት። ምክንያቱም የእነሱን ርዕዮት ባይቀበሉ አንድነታቸውን ግን ወደ እነሱ ኃይል ሚዛኑ አሁን ወደ አዘነበለበት አድርገው ከነበሩበት ቅርቃር ከነ ፈረንሳይ የጃዙር ግዛት ማለት ፈረንሳይ ቡርኪና ፋሶን አጥባታለች ማለት ይቻላል። ምክንያቱም በቡርኪና ፋሶ ዙሪያ ያለ ምንም ነገር አልነበረም። እንደገና እነ ትራኦሬ መጥተው ያን የፈረንሳይን ጦር ካስወጡ በኋላ የፈረንሳይ መንግስት ገሸሽ ካረጉ በኋላ እንደገና ሰርቫይቭ ወደ ማድረግ እየመጡ ነው። ግን ብልሃታቸው በጣም ይገርማል። የሚሰራው ብልሃት በጣም ይገርማል። ኢቭን እስረኞች ታስረው መቀለብ የለባቸውም ብሎ እስረኞችን ከእስር ቤታቸው አስወጥቶ እርሻ እያሳረሰ በሚያርሱበት ክሬዲት አወር መጠን የስራቸው መጠን እንዲቀንስ እያደረገ ብዙ ለሀገራቸው ምርት እንዲያደርጉ አድርጎ አሁን እርሻውን የማዘመን ምግብ ጠግቦ የማደር ነገር እንደዚህ አይነት ሎጂካል የሆኑ ነገሮችን እየተከተልክ ካልሆነ ሰርቫይቭ ማድረግ የምትችለው። አለበለዚያ ግን ሁሌም ከነሱ ስትበደር ሁልጊዜም የነሱ ባሪያ እንደሆንክ ሁልጊዜም የነሱ ገረድ እንደሆንክ ያኖረዋል። ይሄ ደግሞ የሁልጊዜም ስትራቴጂያቸው ነው። ምክንያቱም አፍሪካውያንም በቃ በግልጽ አማርኛ እጅግ በጣም በወረደ መልኩ ይንቋቸዋል። በቃ ምክንያቱም እኔ ፐርሰናሊ በእነሱ አስተሳሰብ ስራ የራሴ የሆነ ፐርስፔክቲቭ ይኖራል። ምክንያቱም እኔ አሁን ለራሴ እንደ ራሴ ኢትዮጵያዊ ነኝ፣ የተናኩ ህዝብ አይደለሁም። ምክንያቱም አድዋ ለእኔ የሰጠኝ ትልቅ ትርጉም አለው። እውነት ነው። እስቲ ዝም ብለህ አፍሪካ ተጫዋቾችን ተመልከታቸው። ሜዳ ውስጥ ከገቡ በኋላ ትንሽ የዘረኝነት ጥቃት ሲደርስባቸው በጣም ይነካሉ፣ እያለቀሱ ምን እያሉ ምናምን። ይሄ እኮ ሜንታሊቲ ላይ የተሰራ ነው እንጂ አንተን ጦጣ ነህ ብሎ እየሰደበ ጦጣ ነው እንዴ አምኗል ማለት ነው። ያንን ነገሩን እኔ ጦጣ ነኝ ብሎ አምኗል ማለት ነው። ያ ሰውዬ ተቀብሎ ነው እያለቀሰ ያለው ማለት ነው ሜዳ ውስጥ ማለት ነው። እንዳልከው አሁን ኖሩም ፎር ሬሲዝም የሚል ታፔላ ታያለ ማለት ለዘረኝነት ቦታ የለንም የሚለው ነጭ ዘረኝነትን በአደባባይ ይዘው ሲያከናውን ታያለ። እነሱ አምሮም ላይ ደግሞ በተመሳሳይ የተሰራው አሁን እኔ እናንተ አባቶች የከፈሉልን መቃናት የትውልድ ኩራት ተሰርቷል፣ ተገንብቷል። እኔ ነጭ ቢመጣ አንተ ነጭ ቢመጣ ለነጭ የምናሳየው ከነዛ ስም ካላቸው እግር ኳስ ተጫዋቾች በተሻለ እኛ እንትን አንነካም። ለምን ቀና ያስባሉን ያድዋ ልጆች የጀግኖች አባቶች ልጆች ስለሆን ነው። ግን እዚህ ጋር አሁንም እነሱ ዋጋ እንደተከፈለላቸው በደንብ ስላልተሰራ ቅድም እንደጠቆምነው አሁን ፕሮግራማችን በነገራችን ላይ ፋያ በጣም ሰፊና ጋባዥ ነውና ዛሬ አድዋ በዓል እንኳን ይነሳ ቢባል የሚያልቅ ነገር አይደለም። እንደውም ስናነሳ አንድ ነገር አስታወስከኝ ስለ አድዋ በዓል ስለሆነ መልካም ምኞትንም አሁን በድጋሚ ገልጸን ለአድማጭ ተመልካቹ አንተ ጋር ከዚህ በፊት አንድ ስንኝ አለ የሚኒሊክ ህልም እንደዛ ይመስለኛል የሚኒሊክ ጸሎት እና እስኪ እሱን ጋብዘን ከአፍታ ቆይታ በኋላም ብንመለስ ምን ይመስላል? እሺ ደስ ይለኛል። እሺ በአገር ያድባር እፎይ ብዬ እንዳልደሰት ትናጋ ለትናጋ አስተናንቆ ያፋጠጠኝ ከጣረሞት እውነት ፈጣሪ አንተ ፈቃድ ወይንስ የጸልመታ አበጋዝ ፍርድ? ሀገሬን እምዬን ኢትዮጵያን አሕዛብ ሲወራት ጥልያን በምን ሆዴ ችሏለሁ እኮ በየትኛው ሕሊና ይታገሳለሁ? የነፍሴን እድል ፈንታ ከዚች ምድር አብቅልሃት
ስጋዬን ካፈሯ ቀፍህ ለስትንፋስ ቤት ሰርተህላት በአባት ዓለም በካሳ እጅ አጥምቀኸኝ ሀገር በሚል ዕጣን ያጠንከኝ እውነት አንተ ለዚህ ፈተና መረጥከኝ። እንግዲያማ አምላክ ወቀው ምን ጀግና ቢሆን ሳታን ጥሮ የፈተነው ይኸው በአንተ ፊት ሲቆም ምኒልክ ባሪያህ ድዊ ነው። ቅሉ ቢገባኝም በቅዱስ ሚካኤል በዓል ዕለት ወደዚች ምድር ያመጣኸኝ ለሹመት የመውደድህ ጥግ ነው ከዓለመ መላእክት ያዛመደኝ የሰማዩን ደስታ ብጻት ቀን ጠብቀህ በምድር ላይ የሰጠኸኝ በመናንያን አፍ ቀድመህ ስለኔ የተነበይከው መንገሴን ስለ ብዙ ድል እንጂ ለሌላው ድቀት አታድርገው። ባክህ መድኃኔዓለም የመውደድህ ጥግ ነው ከዓለመ መላእክት ያዛመደኝ የሰማዩን ደስታ ብጻት ቀን ጠብቀህ በምድር ላይ የሰጠኸኝ በመናንያን አፍ ቀድመህ ስለኔ የተነበይከው መንገሴን ስለ ብዙ ድል እንጂ ለተራው ድቀት አታድርገው። ባክህ መድኃኔዓለም ባክህ የድልን ጥሩር አልብሰኝ የአገሬን ተስፋን አክሊልና ቀኝህን አውሰኝ። ስንቱን የአገሬን ገበሬ ስንቱን የቤት አባወራ የነጭ ጥይት እንዳትበላው ልብ ያጥብቃ ስትፈራ ባዶ መቃተት ይዟት ነፍሴ በጭፍን ስትላጋ ቀድማ ኮቴት እንኳ ረስታ የውር ድንብሩን ስታወጋ ይልኝማ መድኃኔዓለም ይልኝማ መጨነቄን በአገሬ ፍርሃት ታስሬ ጠዋት ማታ መብከንከኔ ከዓይነ ርግቤ ስር የሚወድቀውን እንባ መማለጃ ይዤ ለክብርህ መባ ይኸው በዚህ ደረቅ ሌሊት ባዝናለሁ ሰንኮፍና ጋሬጣዋን ከአገሬ ላይ እንድትነቅለው። ምን ነው በአምሳሌ የሠራው የሰው ልጅ እንደዚህ ከፋ ድንበረ ዓይነ አዋጅ ሆኖበት ሁሉን ሊገዛ ሲጋፋ ከኖርንበት ከቀያችን ላይ ሲያናፋ ድንበር ዓይነ አዋጅ ሆኖበት ሁሉን ሊገዛ ሲጋፋ ከኖርንበት ከጉልታችን ከቀያችን ላይ ሲያናፋ እንግዲህ አንተው ፍረደን የአርያም ቅጥር ባለቤት የኢትዮጵያ የእናቷ ልጅ የባለ አስራቷ እመቤት በባህል በእምነቴ ሲመጡ ወርቅ አለባሽ ካቶሊክ ሊያረጉኝ ሲቃጡ ውስጤ ያለው የእሳት ላንቃ በደሜ ተንቀልቅሎ ወኔን ቢተኩሰው ነው ይኸው በደረቅ ሌሊት ቆሜ አምላክ ፍረደኝ የምለው እንጂማ ምንስ ቢሆን አክብረ የሰራት ክቡር ነፍስ ነጭ ሆነ ጥቁር ለምን በከንቱ ደሞ ይፍሰስ። ግን የዓይኔን ብሌን ነኩብኝ ትብት የተቋጠረባትን ምድር የመኖሬን ህልውና እናቴን ያዟት ባሻጠር እውነትን ሳሳልፌ ማተብና ገሬን እንዳልሰጠው የለዳው ኮከብ ዋሱ ነኝ ዘመቻዬ ካንተ ጋር ነው። ሕዝቤ የሚሞትለት እምነት ማተብ እንዳለው ሰማይቱ ባክህ እርዳኝ ገበዝ መሆንክን አሳያቸው። የዶጋሊ የሰዓጢን ድል ዳግም መልሰህ ስጠኝ የወንድሜ ያሉላን ግርማ ለኔም ለባሪያ ልብሰኝ። አገሬን ከሞት መንጋጋ ፈልቅቄ እንዳሳርፋት ረመጧን በጀብድ ውሃ አርከፍክፌ እንዳጠፋላት ይሄ ነው ልመኔ የኔ የልቤ እውነት። ክቡራን ይህ በዜማ ፕሮዳክሽን ስቱዲዮ ተዘጋጅቶ የሚቀርብ ዮፕ የተሰኘ የአፍሪካ ኢትዮጵያውያን አንደበት ወርቃማ ሐሳቦች የሚነሱበት የሚተነተኑበት በጣም የተወደዱ ተጋባዥ እንግዶች በዚህ መድረክ የሚቀርቡበት ልዩ ፕሮግራም ነው። ዛሬ አድዋ በዓል ምክንያት በማድረግ እኔና አዘጋጅ አቅራቢ ጓደኛዬ ፋሲል ምስጋናው እንዲህ የመሳሰሉ ፕሮግራሞችን ይዘን ቆይተን በመሃል በጓደኛዬ ፋሲል ምስጋናው የተዘጋጀ የሚገርም ለአድዋ መታሰቢያ የሚሆን ምኒልክን እምዬን በምናብ ስሎ እንዲህ የሚጣፍጥ የሚገርም መነባነባዊ ግጥሙን ጋብዞናል። መቼም ይህ ፕሮግራም ቁም ነገርን ለእናንተ እንደገበያችሁ ተስፋ እናደርጋለን። እስኪ ፋያ በጣም የሚገርም ግጥም ነበረ። ማለት ከአድዋ ዛሬ መቼም አልወጣንም። ከአድዋ ተራራ የአድዋ ተራራ በአንድ ትንፋሽ በአንድ ልብ በአንድ ጀግንነትና የአመራር ጥበብ ሲመራ የነበረው እምያችን አጼ ምኒልክ
እንግዲህ እሳቸውን በምናብ ስለህ ጸሎታቸውን ከአምላክ ጋር ያላቸውን ሃይማኖታዊነታቸውን የገለጽክበት መንገድ በጣም ይገርማል እና ከምን ሐሳብ ተነስተህ ጻፍከው እንደው አጠር አድርገህ ብትነግረኝ? ያው እንግዲህ ጽሁፉን ስጽፈው በእርግጥ ሁሉም ለሆነ ጽሁፍ ኢንስፓይሬሽን ይፈልጋል። ልክ ነው። ከመጀመሪያም ከበፊትም የነጸጋዬ ገብረመድህን ሰቆቃወ ጴጥሮስ፣ ቴዎድሮስ መቅደላ እነዛ ጽሁፎች በጣም ኢንስፓየር ያደርጉኝ ነበር። በጣም ነበር የምወዳቸው። ምክንያቱም ሰቆቃወ ጴጥሮስም በዛች ጭንቅ ሰዓት ምን ይመስላል እንደው ጣራቸው ምን ይመስላል። ዋናው ደግሞ የአንድ ጸሐፊ ትልቅ እንትኑ የሚመዘነው ያንተን ጣር ስሜት ተረድቶ እንደው ምን ይመስላል የሚለውን ነገር እንዳንተ ሆኖ ያንን ስሜት ሲያጋባ። ምክንያቱም እነ አቡነ ጴጥሮስ በሰዓቱ ያችን ቃል ለቃል እስከተናገሯት ድረስ እስኪሰማን ድረስ ጸጋዬ ገብረመድህን ስሜቱን አጋብቶብናል። ለዛም ነው እንደው በብዙ ጸሐፊያን ዘንድ ትልቅ ሞዴል ተደርጎ የሚወሰደው። ምክንያቱም የነዛን ሰዎች ስሜት በዛ እክል ደረጃ ማጋባት መቻል በራሱ ትልቅ እንትን ነው እና ቴዎድሮስም እንደምናየው የመጨረሻው ስንብቱ ቃል ለቃል ያንን ተናግሮን እንዳለፈ እስኪሰማን ድረስ ስንብቱን በዛ መልኩ ጽፎልናል እና እንደው እኔ ደግሞ በጣም ትልቅ አይከኔ ናቸው ብዬ የማስባቸው። ምክንያቱም የአንድ ሀገርን ሉዓላዊነት በዛ እክል ደረጃ የታጠቀን ጦር በልበ ሙሉነት በቁርጠኝነት እንደው ለመዋጋት ሲሄዱ ልባቸው በዛ እክል ደረጃ እስኪጨክን ድረስ እንደው እስኪወስኑ ድረስ። ምክንያቱም ብዙ የአፍሪካ መሪዎች አላደረጉትም ያንን ነገር። መጡባቸው፣ ራሳቸውን አሳልፈው ሰጡ። አንችልም የሚል ሜንታሊቲ ነበረባቸው። እምዬ ግን እንደዛ አልነበሩም። አልችልም አላሉ። እንደውም እቴጌ ጣይቱ ሂድ ብላ እስከ መናገር ደረጃ የደረሰችበት እኔ ጦርነት አልወድም፣ ሴት ልጅ ነኝ፣ ግን ደፍረው ከመጡ ሂድ እንደውም እጠብቅሃለሁ ብላ በወኔ እስክትናገር የባልና ሚስት አንድ ናቸው የሚባለውን ነገር እንደውም ያሳየች። ምክንያቱም የምኒልክም የጣይቱም መንፈስ አንድ አይነት የነበረበት በሰዓቱ ለሀገራቸው ለመዋደቅ የነበራቸውን ቁርጠኝነት የሚያሳይ መንፈስ ነበርና ያንን ሜንታሊቲ የተሸከሙትን አባት የአፍሪካ ኩራት የአፍሪካ የድል ፋና ቀዳጅ የሆኑትን አባት እንደው ያቺ የጣር ሰዓታቸው። ምክንያቱም ጣር ናት። ወደ ውጊያ ስትሄድ ምን የፈለገ ጀግና ቢሰለፍ ከሞት ጋር ሲፋጠጥ ያለች ፍርሃት አለች። ጀግናን እንደውም አንድ አበባው መላኩ አንድ ግጥም አለችና እዛ ላይ ጀግናን ጀግና የሚያስብለው ፍርሃቱን በልቡ አስሮ ያንን ነገር ሲጋፈጥ ነው እንጂ ሰውማ ምን ጀግና ቢሆን ይፈራል። ሞት መጣ ሲባል እኮ ፍርሃት አለ። ግን ፈሪንና ጀግናን የሚለየው ጀግና ፍርሃቱን በልቡ ያስራል። ፍርሃቱን ዋጥ አድርጎ እንትን ይላል። ፈሪ ግን ያው መቋቋም ከብዶት ይገሰግሳል ነውና እምዬ ምኒልክ ያቺን የጣር ሰዓት ያቺን ፍርሃታቸውን ያሰሩባት ሰዓት ከአምላካቸው ጋር ሲወጡም ታቦቱን ይዘው ስለወጡ እንዶ ከአምላክ ጋር ተነጋግረው ነው የወጡት። በዚህ በቤተ መንግስትም አለ የጸሎት ቤታቸው ስፍራቸው የታወቀ ነው ጸሎት የሚያደርጉባትና እንደ ወደ አድዋ ለመዝመት ልባቸው ጨክኖ ያችን ጉዞ ሲያደርጉ እንደው ለመጨረሻ ጊዜ ከአምላካቸው የተነጋገሯት ቃል እንደው በቤተ መንግስታቸውም ይሁን በድንኳናቸውም ውስጥ ተቀምጠው ይሆን ከአምላካቸው ጋር የመጨረሻ የተነጋገሯት ንግግር እንደው ምን ትመስላለች የሚለው ነገር እኔም ወደ አእምሮ የመጣና አንድ ቀን ምሽት ላይ ነው ስገባ ቤት
አስታውሳለሁ የፋዘርን ስልክ ከፍቼ ዝም ብዬ ዩቲዩብ ላይ ነው እንደው ከፍቼ ዝም ብሎ ልብን የሚያነሳሳ እንጉርጉሮ መስማት ጀመርኩ። የዛን ያድዋን ስሜት የሚቀሰቅስ ይሄ ፉከራውን ምኑን እንጉርጉሮውን ምኑን ሰማውና በዛ እንጉርጉሮ መሃል ግን ቀጥታ ልቤ ሄዶ የተሰካው እምዬ ምኒልክ ጸሎት ላይ ነውና በቃ በጣም በሰዓቱ ሆት ሆንኩኝ። ከዛ በኋላ ወዲያውኑ እስክሪብቶና ወረቀቴን አንስቼ የመጨረሻዋን ጸሎት የምኒልክ ጸሎት የሚለውን ግጥም እንደዚህ የሚጣፍጥ ነገር ሰማን ማለት ነው። የሚገርመው ዓለምን የቀየሩ የስነ ጽሁፍ ፈርቀዳጅ የሚባሉት የስነ ጽሁፋቸው የብዕራቸው ጉልበት መነካት ነው ይባላል። በሆነ ፓሽን ምን ነካበታል። ልክ አሁን አንተ ሮል ሞዴል አድርገህ ሎሬታችንን ስትጠቅሰው ጸጋዬ ገብረመድህን ሎሬት ጸጋዬ ገብረመድህን የአፍሪካ ኩራት የስነ ጽሁፍ ማማ ውስጥ ከነበሩት በተውኔቱ ሚድ በተለያየ መድረክና የሱ ትልቁ ገጹ ነገስታት ከጎኑ አብረውት እንደነበሩ አድርገን እንድናስብ አስባውን አጼ ቴዎድሮስን በቀደም ወደ ኋላ ሂዶ በ1860ዎች ውስጥ ወደ ኋላ ሂዶ እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ ያለው የሳሰደድ አያውቅም እንደ ክንዴ እንደሚያነድ አስብ። በዛም ሰዓት ቅኝ ግዛትን እምቢ ባይ መሪዎች ነበሩን። እንግዲህ እነ አጼ ምኒልክ ምየንም ውሰድ አቡነ ጴጥሮስንም ስትሄድ እሸሸግበት ጥጋጣው ብለው እንደዛ የሚቃጥጡት መቃተት በሎሬቱ ትንፋሽ ውስጥ ያ ነገር የመጣ እነሱ ሆኖ ይሰማው ነበር። አንተም ስታነበው ምኒልክ ወደ ጦር አውድ ከመሄዳቸው በፊት ለአምላክና ከአምላካቸው ጋር ያላቸው ቁርኝት እሳቸው የህዝብ ምሳሌ ናቸው። በእሳቸው ዘመን የነበረው ህዝብ ምን አይነት ፈሪሃ አምላክ የነበረው ለሀገሩ ከራሱ በላይ ምን አይነት እንደነበረ ያየንበት በጣም የሚገርም ግጥም ነው። እንደው ፕሮግራማችንን ልንዘጋም ስለሆነ እስኪ የተወሰነ ነገር መዝጊያ የሚሆን ፋያ ሐሳቦች አምጣና ቀጣይ ብዙ እንግዶች ይኖሩናል። ለዛሬ ግን አድዋን በተመለከተ እስኪ የመዝጊያ ሐሳቦችን አቅርብና በሚያስገርም ነገር አድዋ ትልቅ ያው ድል ያገኘንበት ቀን እንደመሆኑ በትልቅ ያው ይነሳል እንጂ ጣሊያንን ከዛ አስቀድመን ደጋግመን አቅማችንን አሳይተናታል። አልፈን እንግሊዝንም ሁሉ ከእንግሊዝም ጋር ገጥመዋል። አዎ ያው ብዙ ነገር ግብጽም ቱርክም የኛን እጅ ያልቀመሰ የለም። ሁሉም ደርሶታል። ኢቭን አጼ ቴዎድሮስ እኮ አርብ መጣለው እያለ እስራኤልን ሲያሸብር እንደነበረ በሙዚቃውም በምንም ምን ሰማው ነገር ነው። ምክንያቱም የነበረን ገናናነት ነው። እስራኤልም በዛት ተሸበር የነበረውም ያው ቴዎድሮስ የሆነት ያደርጓል ብላ ስለምታስብ ነው። ከነበረው ገናናነት የተነሳ ያው ብዙ እንትኖች ይቀርባሉ። አርብ ቀን መጣለው የሚልበት ብዙ መላምቶች ይቀርባሉ። ያው ጌታዬን በአርብ ቀን እንደሰቀላችሁት እኔም እናንተን በአርብ ቀን መጥቼ ጉዳ አረጋችኋለሁ ማለት ነው። ይገርም እንደው እዚህ ጋር አንተ እንድዘጋው ፈልጌ ሐሳቤን ጨርሻለሁ። ግን ስለ አጼው ሳልናገር ማላልፈው አንድ በጣም የሚገርመኝ ወደፊት በሰፊው እናነሳለን። አጼ ቴዎድሮስ ለኔ ያለ ዘመኑ የተወለደ ጀግና ነው። ለምን ስልጣኔን አስብ። መድፍን ካኖን የሚባለውን መድፍ ከነጭ ከማምጣት በራሴ ይሰራለሁ ብሎ ቀድሞ አስብ። ይሄ መገለጥ እኮ ነው። ቀድሞ ይሄንን የስልጣኔን አብዮት ለማምጣት በራሴ ሰዎች በራሴ ማቴሪያል ይሰራለሁ ብሎ መነሳት። ነጭን ለመውጋት በነጭ ማቴሪያል አልፈልግም ራሴ ባዘጋጀሁት ኢንዱስትሪ አስበው። ለዚህ ነው አፍሪካ ህብረት ሁሌ መቃወመው። ለዚህ ነው በዛ ዘመን እኔ ለምን እንደሆነ አላውቅም ባልሰለጠነበት ዘመን ትምህርት ባልነበረበት ዘመን ከጊዜያቸው ቀድመው ነገስታቶቻችን ትልልቅ ስራ ሰርተዋል። በጣም አሁን ትምህርቱም ዘመናዊነቱም ሁሉም ነገር በተሻሻለበት ታሪክን ሪፈር ማድረግ በምትችልበት ሰዓት ሁሉም ነገር በተስተካከለ ሰዓት ለምን ደግመል ሽንት ወደ ኋላ እንደምንጎተት ምንም ይሄ ግልጽ አይሆንልኝም። ምክንያቱም ምንድነው ለምንድነው እነዛ ነጮችን
ቴዎድሮስ እንደዛ ይዞ እንግሊዞችን እስረኛ አድርጎ አናውቅም ሲሉት እኛ ሃይማኖተኛ ነን ሲሉት በጭራሽ ታውቃላችሁ ብሎ ካለ ሐሳባቸው ሐሳብ አዋጥተው ያንን ሴባስቶፖልን ሰርተው አንድ ጊዜ ተኩሶ እንኳን ቢቆም ሐሳቡ ግን ያንን ነገር አሰርቶ ለሀገሩ ኩራት ለመሆን ሀገሩን በጦር አቅም ለመጠበቅም ነው። ምንድነው እሺ በጦር አቅም ራሳቸውን ለማደራጀት የወሰኑት ውሳኔ አለ? የለም። በመንገድ ትራንስፖርቴሽን ላይ የወሰኑት ውሳኔ አለ? የለም። ሀገርን እንደ አንድ አድርጎ ሚዝ ልክ እንደ ኢሮፒያን ዩኒየን ሚዝ የጋራ ፓስፖርት የጋራ መጠቀሚያ ሁሉም ሰው በነፃነት የሚንቀሳቀስበት አፍሪካ አንድ የሚያደርግ እንትን አለ? የለም። የጋራ የገንዘብ መገበያ እንደ ዩሮ ዞን አቋቁሞ ለመስራት አስበዋል? የለም። እስከዛሬ ታዲያ ሲወያዩ ውለው የሚወጡት ምንድነው የፈጠረልን ውጤት ምንድነው? እንደዛ ከሆነ ቁጭ ብለው ተሰብስበው ከመለያየት ውጪ ምንም ፋይዳ የለውም። እና ወደ ዋናው ነጥባችን ስንመለስ አድዋ ከዚህ በፊት ያው እንደው ደጋግመን እናነሳ ስለ አድዋ አያልቅም። አድዋን እንደው ትተን እንኳን ዞር ብንል እና በአፄ ዮሐንስ ዘመነ መንግስት እነ አሉላ አባ ነጋ እንዴት አድርገው ዶጋሊና ሰዓቲ ላይ ትልቅ ድል እንዳስመዘገቡ የሚታወቅ ነው። እነ ገበየው ዋናው የአድዋ ጦርነት ከመደረጉ በፊት እንዴት አድርገው አድዋ ስላሴን እንዳስለቀቁ የመቀሌውን ጦር ጣይቱ እንዴት አድርጋ በብላት ውሃውን ተቆጣጥራ እንዴት አድርጋ እንትን እንዳለች በጣም ደጋግመን ክንዳችንን አሳይተናቸዋል ጣሊያኖች። አድዋ የኛ ኩራት ነው። አድዋ የኛ ሀብታችን ነው። አድዋ ሁል ጊዜ ማፋችንን ሞልተን ደረታችንን ነፍተን የምንነገርበት ነው። በመላው ዓለም ተበትኖ ያለ ኢትዮጵያዊ ኮርቶ እንደሌላው ጥቁር ሳያለቅስ ሳይነጫነጭ የባርነት መንፈስ ሳይሰማው ራሱን ከሌሎች ነጮች ዜጋ እኩል ራሱን እንደ አንድ ዜጋ ቆጥሮ ማለት ምንም ልዩነት የለኝም እኔ ቆዳ ቀለሜ ልዩነት አያመጣብኝም ምክንያቱም እኔ ቀኝ የተገዛውኝ አይደለሁም ብሎ ደረቱን ነፍቶ እንዲናገር ያደረገ ትልቅ ቪክቶሪ ነው። እና አድዋ ለኛ የምንጊዜም ኩራታችን ነው። ሁሌም እንመካበታለን። ሁሌም በአድዋ ትልቅ ኩራት ይሰማናል። ይሄንን ድል ያመጡልን ደግሞ ትልልቅ ጀግኖቻችን ከላይኞቹ ብንነሳ እነ ምኒልክ እነ ጣይቱን እነ ባልቻ አባ ነፍሶን እነ ፊታብቴ ዲነግዴ እነ አሉላ አባ ነጋን ሌሎቹንም ስንቱን ጠርተን ከሰሜን ጫፍ እስከ ደቡብ ከምዕራብ እስከ ምስራቅ መጥራት እንችላለን። ከተለያየ ቦታ ኢትዮጵያ ጀግና ማብቀል አያልቅባትምና ከየሀገሩ ምክንያቱም ብዙ ጀግኖች በተለያየ ጊዜም ቢሆን ብዙ ጀግኖች ተፈጥረዋል። የተለያዩ አሉን። ስለዚህ ከአራቱም ማዕዘን ተጠራርተው ኢትዮጵያኖች ሂደው ትልቅ ድል አምጥተዋልና እነዚህ ጀግኖቻችንም ሳናወድስ ማለፍ የለብንም። በጣም ትልቅ ድልና ትልቅ ሀብት ሰጥተውናል። አድዋ ሁልጊዜም የምንጊዜም ኩራታችን እንደሆነ በህዝብ ልብ ይዘልቃል። እርግጠኛ ነኝ ደግሞ ነገ ከነገ ወዲያ አድዋ ከፍ ባለ ክብርና ከፍ ባለ ኩራት እንደ ትልቅ ሀገራዊ ትርኢት ተደርጎለት ከመላው አፍሪካ ብቻ ሳይሆን ከመላው ዓለም ብዙ መሪዎች መጥተው ትዕይንቱን የሚታደሙበት አድዋ ከፍ ብሎ የሚታይበት አድዋ በመላው ዓለም ላይ የሚዘገብበት እነ ቢቢሲም እና አልጀዚራም ሙሉ ሰዓት ሽፋን ሰጥተው የሚዘግቡበት ሌሎች ነፃነት ቀናቸውን ያከብራሉ፣ ነፃ የወጡበትን ቀን ያከብራሉ። እኛ ግን ነፃ ህዝብን ድፍን አፍሪካን ነፃ ያወጣንበት ከራሳችን አልፈን ድፍን አፍሪካን ነፃ ያወጣንበትን ያንን ትልቅ የድል በዓል ነው የምናከብረውና ትልቅ ሰፊ ሽፋን ሊሰጠው ይገባል። ሌሎችም አፍሪካዎች በሚዲያ ተቀባብለው ይሄንን ነገር ዘመኑ የቴክኖሎጂ የሶሻል ሚዲያ ዘመን ነውና እኛ ነገሩን ባገነን ነው ቁጥር መላው አፍሪካ ደግሞ እየኮራበት
ካለበት አሁንም የባርነት ያልተላቀቀ የኢምፔሪያሊዝም ባርነት ስሜት እንዲላቀቅ አሁንም አድዋን በደንብ ለመላው አፍሪካ ማዳረስና መንገር ያስፈልጋል። ወደ ፓን አፍሪካኒዝም መቀጠል ያስፈልጋል። መቆም አያስፈልግም። እስከ መቼ የነጭ ባርነት ተጭኖን እንኖራለን የሚለው ነገር ጥያቄ ምልክት ሊደረግበት ይገባል። ምክንያቱም መሪዎችም ጠቅላላ የአፍሪካ መሪዎችም ሊያስቡበት የሚገባ ነው። መሪዎች ብቻ ሳይሆን ህዝብ እንደ ህዝብ ነው። ህፃናቶች ሲሰሙት ይህንን ነገር አይምሯቸው ላይ ተቀርጾ ማደግ አለበት። ወላጆች ለልጆቻቸው ይህንን አስተሳሰብ በጭንቅላታቸው ቀርጾ ማሳደግ አለባቸው። ምክንያቱም ይሄ አድዋ የሚባለው መንፈስ የልጆችንም ሜንታሊቲ ከፍ የሚያደርግ ነው። እስከ መሪዎች ደረጃ ድረስ ሜንታሊቲያቸውን ከፍ የሚያደርግ ነው። ስለዚህ ልጆቻችንም ነገ የሚመጡት ትውልዶቻችንም በሙሉ እንዳለ ከፍ ያለ ሜንታሊቲ ይዘው እንዲያድጉ ይሄ ነጭ በእጅ አዙር የሚገዛው ስርዓት እንዳይገዛቸው ካሁኑ አይምሯቸው ላይ መሰራት አለበት ብዬ አስባለሁ። ስለ አድዋ ገና ብዙ 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 መሰራት አለበት፣ ይቀራል። ተነግሮ የሚያልቅ አይደለም። ምክንያቱም እኛ አድዋን ድል ያደረጉ ልጆች ነን። አክሱም ላሊበላን የገነቡ ልጆች ነን። ፊደል የቀረጹት የነ አብርሃ ወአጽብሃ ልጆች ነን። ብዙ ብዙ ገድላትን የሰሩ የነዛ ሁሉ የነገስታቶቻችን ልጆች ነን። የነ ላሊበላ የነ ይምራን ያው መንግስትን ህገ መንግስትንና የአምላክ መንግስትን በግራና በቀኝ ገንብተው ሲማሩ የነበሩ በሚገባ እነ ይምራን ይነገር ከተባለ ውሃ ላይ ቤተ መቅደስን የገነቡ የሰሩ ናቸው። እነ አቡነ አሮንን ብንመለከት ጣራቸው ክፍት ነው እስካሁን ድረስ ዝናብ የማይገባበትን ያንን እንግዲህ ይህን ምህንድስናውን ነጭ ስራው ቢባል ይሰራል። በጣም በነገራችን ላይ ኢትዮጵያ ከእስራኤል በላይ ትልቅ እንደውም የቱሪዝም ሀብት ያላት ሀገር ናት። ምክንያቱም አንድ አይደለም፣ አውዱ የተለያየ ነው። ቱሪዝሟ በጣም የተለያየ ነው። እስራኤል አንድና አንድ በመጽሐፍ ቅዱሳዊ እንትን ላይ የተመሰረተ ብቻ እንትን ያላት ናት። ኢትዮጵያ ግን ከመጽሐፍ ቅዱሳዊም ብትሄድ አላት፣ በዚህ ቁርአኑም እንትን ብትሄድ አላት። ሶፍ ዑመር የሚጎበኙ ብዙ እንትን አሏት። እንትናም ሁልጊዜ ጥያቄ አለኝ እኔ እንደውም የለጋሃሩ አንበሳ ሁልጊዜ እኔ እንደው ሌላ ጊዜ በሰፊው ስለ ዘራይ ስናነሳ እናነሳዋለን እንደው ልተወው እንጂ ብዙ ጥያቄ እነሱ ሁሉ የቱሪዝም ሀብቶቻችን ናቸው። ቀላል ይመስላል ለጋር ላይ ያለው አንበሳ ስታየው ቀላል ይመስላል፣ ምንም ታሪክ የሌለው ይመስላል። ግን ታሪኩ በጣም ሰፊ ከኢትዮጵያ አልፎ ሮም ድረስ የሚሻገር በጣም ትልቅ ታሪክ ያለው ሀብት ነው ያለን እና ብዙ የቱሪዝም ሀብት ያለን ያንን መጠቀም እንችላለን። ግብርናችን ሰፊ ነው። 80% የኢትዮጵያ ሕዝብ በልቶ የሚያረው በግብርናው ነው። ገቢያችን ኢኮኖሚያችን የሚቆጣጠረው ግብርናው ነው። ቱሪዝም ሀብት አለን። የተለያዩ ማዕድናት አሉን ያልተነካ በጣም ምንም ያልተነካ ገና ጥሬ ሀብት ብዙ የተቀመጠ አለን እና ማዕድኖቻችንም እንዳሉ ናቸው፣ ነዳጆቻችንም እንዳሉ የተቀመጡ ናቸው። ትንሽ ጥናት ብቻ የሚያስፈልጋቸው ናቸው። ኢትዮጵያ ገናናነቷን ይዛ እንድትቀጥል አሁንም የአድዋው መንፈስ ሊጋባብን ይገባል ብዬ አስባለሁ። እንደው የዚህን የአድዋን እንትን ከመጨረሳችን ከመጠቅለላችን በፊት ያው አንተም ስነ ጽሁፍ ላይ ትልቅ ቦታ ያለህ ሰው ነህና የተለያዩ ግጥሞችን የተለያዩ የስነ ጽሁፍ ስራዎችን ስክሪፕቶችን ያው ብዙ የስነ ጽሁፍ ዘርፎች ላይ የተሰማራህ ሰው ነህና እንደው ስለ አድዋ ከጻፍከው ግጥም ብዙ ይኖራሉ ብዬ አስባለሁ። ከነዛ መካከል ግን አንዱን ጥሩን የምትለውን እንደው እንደ ሞጫ ለተመልካቾቻችንም ጋብዘናቸው ብንወጣ ከዛ ጠቅልለን ብንጨርስ ብዬ አስባለሁ። እንደው ከመጨረሳችን በፊት ይሄንን ብናደርግ ብዬ አስባለሁ። እሺ፣ አመሰግናለሁ። ከተከፈለ ላይቀር ይሄ ነው የመስዋዕቱ ስራ፣ ይሄ ነው የነፍስ ዋጋ። ላይቀር ከተዘከረ የልዕልናችን ዋጋ
መቼስ መታሰቢያው ሄዋ አይደል ትውልድ ያለበት ቀና ሰው ተከፍሎልን አድዋ በጀግኖች ልብ ዳና የጥቁር አይበገሬ የአንበሳነት ጎዳና ከተከፈለ ላይ ቀር ገብረ ጉንዳን አይነት ሰው ለካ ሲነካ ከመዋረድ ሞትን ሞቶ እልፍ ትውልድ ለማኖር አድዋ ላይ ታሪክ ጽፏል ተሰውቶ የብልጣብልጥ የነጭ ሶላቶ ሴራ ከዘመን አልፎ ሲወራ በጥስጥሱ የወጣበት የነገሰበት የጥቁሮች አውራ አድዋ ተራራ ብቻ አይደለም አድዋ ተራራ ብቻ አይደለም የጀግኖች የልብ ትርታ ነው ሞትን ከሞት ፊት ጉሩምቦ ለጉሩምቦ ተናንቀው አንቀው ገርለው ሳይበገሩ ለመድፍ ጭስ ሳይንበረከኩ ለቋጥኝ ጋራው በአንድ ትንፋሽ ሆ በማለት ነጭ ነጫጭባን ትንፋሽ ነስተው እግሬ አውጭኝ እስቲፈረጥጥ እያሳደዱ በመቀጥቀጥ ጥቁር አንበሶች የኛ አባቶች የዘመን ፈርጥ የነጭ ማርከሻ የሀበሻ አባ መላ አባ ፈሊጥ በሚየምሎ በሚየስም ነቅሎ ከቶ ለኛ ትውልድ የማይፋቅ ታሪክ ሰርቶ እምየን የምላችሁ የነፍስ ዋጋ ማለት ይሄ ነው የጀግኖች መታሰቢያ ማለት ሕያው ነው ቅርስ ነው የነጭ ሶላቶን ሴራ ከራሴ በቀር ንፋስ በቁም ከመውረስ አልፎ መቼም ዋሾ ታየው ተገኘው የማይል ተሸንፎ ቀጥፎ የነጭ የቀነጨረ ውሸት የማይታይ ሴራ እውነት አንድ ቀን ሲጣራ ካምሮ ከህሊና በላይ ገዝፎ አልፎ የስሜት ጣራ እንደሚያቃዥ እንደሚያናዝዝ ብቻን እንደሚያስወራ እንዲሁ ሆኗል አድዋ የጀግና ልቦቻችን ትርታ አድዋ ነው የቅርስ መዝገብ ተራራ የነጭ አዳሜን እያስቃዥ እያናዘዘ የሚይዙት ይጨብጡት አሳጥቶ ከሀገር አልፎ በራሳቸው የፍርድ ችሎት የሚያናዝዝ አስቃሽቶ አድዋ ተራራ ብቻ አይደለም የነፍስ ዋጋ ተከፍሎ የአንድነት ውሃ ልክ ነው ሕያው ታሪክ መስሎ አፍ አውጥቶ ይናገራል የማይሻር አሻራ ብሎ ነፍስያቸው ለዘላለም ሕያው ነውና ይህኔ ነው የነፍስ ዋጋ ያርግልኝ ማለት ሀገሬን አትንኳት ብሎ ሰው ከተራራው አድዋ በላይ ገዝፎ በሰው ደም አጥንት የጥቁር ሀበሻ ይበገሬነት ተጽፎ ቅርስ ሆኖ በጥቁሮች ልብ ገዝፎ የሚታይ የሚኖር በል አታቀርቅር የአድዋ ትንፋሽ ነህና በል ቀና የነፍስ ዋጋ ተከፍሏልና በል ቀና የነፍስ ዋጋ ተከፍሏልና እሺ እጅግ በጣም ግሩም ግጥምን ያሰማል ያው አድዋ በተለያዩ ሰዎች አፍ በስነ ጽሁፍም በምንም ተገልጿል ጥሩ ነው ደግሞ እንደዚህ በጣፈጠ መልኩ ደግሞ አሁን ቢበዙ ስነ ጽሁፎቻችንም ቢስፋፉ እንደዚህ ግጥሞች ገና ይቀሩታል አድዋ በጣም ብዙ ከዚህም በላይ ቢደጋገም ብዙ ያንሰዋልና ሌሎች ሀገራቶች ጀግኖቻቸውን ከፍ አድርገው ያሳዩት በጣም ለቁጥር በሚያዳግት ጽሁፍ ምክንያቱም እነ ናፖሊዮን ቦናፓርቴን ብናነሳ ያልተጻፈለት መጽሐፍ ያልተሰራለት ፊልም የለምና አድዋ ደግሞ ከዛ ምን ይልቅ ነው ስለዚህ እንደዚህ በመጽሐፉ በጣፈጠ መልኩ እንደዚህ እንድንሰማው ማድረጉ አድዋን ደግሞ ሌላኛው ገጽ ነውና እጅግ በጣም ደስ የሚል ነበር ያደረግነውም ቆይታ በጣም የሚገርም ነበር የሚያስደስትና ለሌሎችም ሰዎች ደግሞ ጥሩ መነሳሻ ይሆናል ብያስባለሁ እኔም እንግዲህ እስቲ የሚሰማን በመጨረሻ ያልተናገርከው ቀረ የምትለው ካለ ደግሞ ጠቅልለውና በእኔ በኩል ያለውን ነገር ጨርሻለሁ ሁልጊዜም ትውልዱ ይንቃ ሁልጊዜም ሁሉም ሰው የራሱ አድዋ አለው ሁሉም የራሱን አድዋ ይከተል ላሊበላም የራሱን አድዋ ሰርቶ ነው ያለፈው ይምራንም የራሱን አድዋ ሰርቶ ነው ያለፈው አክሱምንም የገነቡ የራሳቸውን አድዋ ሰርቶ ነው ያለፉት ሁሉም ኢትዮጵያ ላይ ትልቅ አሻራ ያሰረፉ በሙሉ የየራሳቸውን አድዋ ነው ሰርቶ ያለፉት ለትውልዱ ትልቅ ጥያቄ አቅርበንም እናልፈው ነገ እናንተ የራሳችሁን አድዋ ምን ላይ ተሰራላችሁ የሚል ነው ስለዚህ እኔ በዚሁ እጠቀልላለሁ ጨርሳለሁ አንተ የምትለው ነገር ካለ ደግሞ ማጠቃለያ እድሉን ልስጥ እሺ ያውንም ደጋግመን ተናግረናል ማለት እነሱ የሰጡን በቅብብሎሽ እንደ ትውፊት የተቀበልነው አድዋ 131ኛ ዓመቱን በታሪክ ዛሬ ላይ ተከብሯል ይቀጥላልም ግን የመሰረቱን የሰጠን የጀግንነት ወኔና
የማይበገር ማንነትን የተተከለበት የአድዋ ሴሪሞኒ ለኔ ከፌስቲቫል እልፍ ብሎ ከማክበር እልፍ ብሎ ታሪክ ነውና ይህ ታሪክ ቅርስ ነውና ስንቀበለው አንድን ታሪክ ቅርስ ብለን ስንቀበል በዛ ቅርስ ማስተዋሻነት ተመስርተን ነው የየራሳችንን አድዋ ምንገነባው። ስለዚህ እንደ ትውልድ አንተ ያንተ ዋጋ የሚገመተው የምትገኝበት ቦታ ነው። ስለዚህ ሁላችንም ኢትዮጵያውያን መገኛችን የአድዋ ተራራ ትርታ ነው፣ የጀግና ልብ ነው፣ ያይበገሬነት ያለ መሸነፍ። ለምን ብዙ ኢትዮጵያውያን ከዚህ ከጦርነት እልፍ ባለም በብዙ የዓለም አቀፍ የሳይንስና ቴክኖሎጂ በለው የስነ ጽሁፍ እድገት ላይ በተለያየም እየተሳተፉ ነው። አሁን ደግሞ ዓለም በአንድ መስኮት የተገናኘችበት መድረክ ላይ ብዙ ከአድዋ የተሻለ መስራት የሚችል ለምን ነገ እነሱ አባቶቻችን አስደንቀውናል። አሁንም አስደናቂ ትውልድ አይመጣም ብለን መደምደም አንችልም። ነገ ምን አይነት የአድዋ ትውልድ ሌላ ታሪክ ሊሰራ የሚችልበት አጋጣሚ ሊኖር ይችላል። ጥያቄያችን የእናንተስ አድዋ ምንድነው ነው? በዚህ መቋጨት እንችላለን። ክቡራትና ክቡራን ተመልካቾቻችን የነበረን የፕሮግራማችን ቆይታ ይህን ይመስል ነበር። አብራችሁን ስለነበራችሁ ጊዜ በጣም እናመሰግናለን። እንወዳችኋለን። መልካም ሳምንት። ቀዳሽ ነኝ ብሎ ፎካሪ ውዳሴ ከንቱ ሲደግም አሚን እንዳንል ቃሉ ግን